ስም አይቀበርም። ጤና ይስጥልን እንደምናምሽታችኋል የምንወዳችሁ የሸገር ቤተሰቦች፣ ይህ ሳምንታዊው ስም አይቀበርም ነው። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። በዛሬው ዝግጅት ተወዳጁን ኮሜዲያን አብርሃም አስመላሽን እናስባለን። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ስም አይቀበርም። ከመልካም መልካም አብርሃም አስመላሽ ከ1957 እስከ 2006 ስም አይቀበርም። ከመልካም መልካም ተወዳጁና ስመጥሩ ኮሜዲያን አብርሃም አስመላሽ በ1957 ዓ.ም በፈረንሳይ ለጋሲዮን ከእናቱ ከወይዘሮ በላይነሽ ተድላና ከአባቱ ከአቶ አስመላሽ ከበደ የተወለደ ሲሆን በሬዲዮና በቴሌቪዥን እንዲሁም በተለያዩ የበዓላት መድረኮች የሚያቀርባቸው የገጠር ያነጋገር ዘዬ ያላቸው መነባንቦቹ በብዙዎች ዘንድ በአዲስ አበባ መወለዱን ጥያቄ ውስጥ የከተቱ ነበሩ። አብርሃም አስመላሽ በአንድ የገጠር መንደር ተወልዶ ፈረንሳይ ለጋሲዮን አድጎ ይሆናል የሚሉ መላምቶች ቢኖሩም እርሱ የገጠር ሰዎች ወደ ከተማ ሲመጡ ሁኔታቸውን አነጋገራቸውን እያጠና ቁርጥ የገጠር ሰው መስሎ እንደሚተውን ይናገር ነበር። አብርሃም አስመላሽ በኢትዮጵያ ሬዲዮና ቴሌቪዥን የሚሰራቸው ከሙያ አጋሮቹም ጋር የሚተውናቸው ጭውውቶች ስሙ በልዩነት እንዲነሳ ያደረጉ ነበሩ። አብርሃም አስመላሽ ከሬዲዮ ከቴሌቪዥንና ከመድረክ ስራዎቹ ባሻገር ተወልዶ ባደገበት ፈረንሳይ ለጋሲዮን በብዙዎች ዘንድ ተወዳጅ የሆነና ጥርስ የማያስከድን ሰው ነበር። ባጋጠመው የዲስክ መንሸራተት ህመም ለሕክምና በሄደበት በጀርመን ሀገር ነበር ከዚህ ዓለም በሞት የተለየው ተወዳጁ ኮሜዲያን አብርሃም አስመላሽ። ስም አይቀበርም። ከመልካም መልካም አድማጮች፣ አሁን ስለ አብርሃም አስመላሽ የሸገር ቤተሰብ የሆነው ዳንኤል ነጎ ወይም ዳኒ ታክሲ በዚህ ዓመት ካነጋገራቸው መካከል እህቱ ሜሮን አስመላሽ የተናገረችውን አስቀድመን የሰፈሩ ልጆችና የሙያ አጋሮቹ ንጹህ ኃይሌና ጥላሁን ዘውገ ያሉትንም ታዳምጣላችሁ። የአብርሃም አስመላሽን እህት ሜሮን አስመላሽን እናስቀድም። ዛሬ እንግዲህ አሁን ጥቅምት ላይ ወንድሜ 12 ዓመት ይሆነዋል። እንግዲህ አብርሃም ያው ሚዲያው ላይ ሰው እንደሚያስቀው ነው። ቤት ውስጥ ምኛን ከገባ ማንም ጥርሱን የሚከድን የለምና በተለይ እናቱን ደግሞ እጅግ በጣም ይወድ ነበር። በጣም ነው የሚወደውና አንድም ትዳር እንዳይዝ የእናቱ ፍቅር ይመስለኛል። በቃ ለደቂቃ ኬላ ደርሶ ሮጦ መጥቶ አይቷት ተመልሶ ይሄዳል። በቃ እኔ እንጃ እሱ ምን ብዬ ልንገር። በስተመጨረሻ እንኳን ጀርመን ሀገር ለሕክምና ሲሄድ እዚህ ቤት ዳቢሎስ ገብቷል ተባለ። በቃ ዳቢሎስ ገብቷል እዚህ ቤት ዝም በሉ ሰው እንዳይሰማ ተባለ። ምንድነው ሲባል የእናታችን መቁጠሪያ ጠፋ፣ ካንገቷ ላይ ነው የጠፋው። እንዴት ሊጠፋ ይችላል? እዚህ ቤት አንድ ዳቢሎስ ገብቷል ተባለ። በቃ ተገዛላት አዲስ መቁጠሪያ ምናምን ተባርኮ ተሰጣትና ለንስሐ አባት ተነገረ መቁጠሪያ ከቤት ውስጥ ጠፋ ተብሎ። በስተመጨረሻ ግን አብርሃም ሲሞት አጠገቡ የነበሩ ሰዎች የእናቱን መቁጠሪያ ይዞ ሄዶ አንገቱ ላይ ያርግ ነበረ። እዚህ ድረስ ነው የእናቱ ፍቅርና ቢጃማዋን ከቤት ቢጃማዋን ወስዶ ጀርመን ሀገር የእናቱን ቢጃማ እየለበሰ ይተኛ ነበርና የእናቱን ቀሚስ ነበር የሚለብሰው። በቢጃማነት የሚለብሰው የእናቱን ቀሚስ ነውና ይሄንንም ነግሯታል ልጅቷ። ይልሽ እኔ ቢጃማ የእናቴ ቀሚስ ነው፣ አሁን እዚህ ሀገር ከመጣው በቃ እናቴ በጣም እየናፈቀች ነው ይላት ነበርና በቃ በጣም ነበር እናቱን የሚወደውና በራሱም ይቀልዳል፣ በቤተሰቡም ይቀልዳል። አብርሃም ሁሌ እንደቀለደ ነው። እና ሚስት ለምን አታገባም ስትል አይማይ እኔ ቬሎ ለብሼ አንቺ ስር እቀመጣለሁ ሱፍ ለብሳ መታ የምትወስደኝ ፈልጊ ይላታል። እና በቃ ሁሌ እንደቀለደ ነው አብርሃም። ያው ኪነ ጥበብ እንግዲህ በእነሱ ሰዓት እነሱ በሰሩ ሰዓት ለኪነ ጥበብ ለከያኔዎች ዋጋ አትከፍልም ነበር። ኪነ ጥበብ አሁን ነው እየጎላች የመጣችውና ያንዲ እንግዲህ ሳምንት 15 ቀን ተመላልሶ 13 ብር ደሞዝ ይዞ ሲመጣ ቃለሁ የጽሁፍ የትወና ምናምን ተብሎ እንግዲህ እነንጹ ያው የተውኔት ብቻ ነው የሚከፈላቸው። እነ መስፍን ጋሻው እነ ንብረት ገላው እነሱ የተውኔት ብቻ። እሱ ግን የጽሁፍም ተብሎ ተጨምሮለት 13 ብር ይዞ የሚመጣበትን ቀን ሁሉ አውቃለሁ። እኔ ራሴ ከዚህ ህይወት የወጣሁት የሱን አይቼ እንዴ እኔ ተምሬ እንደሱ እንደዚህ እየሆንኩ ልኖር ነው እንዴ? እኔ የሚያዋጣ ስራ አልፈልግም፣ የሚያዋጣ ትምህርት አልማርም እንዴ ብዬ ነው ትምህርቱን አቋርጬ ወጣሁ። ደነገጥኩ በቃ ደሞዙን ሳይ። ጆርናሊዝም እየተማርኩ ነበርና ሁለተኛ አመት ላይ ነው አቋርጬ የተውኩት። ምክንያቱም ያው ንብረት በጣም ይቀርበኛል። ደሞዝ እንቀበል ብሎ አንድ ቀን ሙሉ ቀን ኢትዮጵያ ቴሌቪዥን ወስዶ አውሎኝ ስንመጣ በታክሲ እንመጣለን ነይ ብሎ በእግሬ ከዚህ በ10 ቀበሌ በኩል አድርጎ በሰባ ደረጃ አድርጎ ከዛ ወስዶኝ 2 ብር ከ75 ነው። ለሱስ ደግሞ ጠዋት ሄደን ሪሴፕሽን እኔ ቁጭ ብዬ እሱ 8ኛ ፎቅ 7 6 5 4 ሲመላለስ ብሎ ምሳ ሰዓት ደርሶ ሳይፈረምለት ወጡ። እነሱ ምሳ በልተው እስከሚመለሱ እኛ ሪሴፕሽን ቁጭ ብለናል። እንደገና ደግሞ ገቡ ወደ ላይ ወደ ታች ሲሉ ብሎ 10 ሰዓት ላይ 2 ብር ከ75 ሳንቲም። ከዛ
አረኔ ርቦኛል ቁርስ ሳልበላ ቁርስ ጋብዝሻለሁ ብለ ከቤት ያውጥተ ይዘኝ መተስለው በቃ አሁን ደሞዜን ተቀብያለሁ ነኝ እንሂድ ብሎ እንደገና ይሄን የቸርቸር ጎዳና መንገድ ማዘጋጃ ድረስ በእግሬ 10 ሰዓት ላይ ፈረንሳይ አምጥቶ ይሄንን የሚያክል ድንች ሳንዱች በ7 ሳንቲም ይሄ ነውና በቃ ደነገጥኩ እንዴ እኔ ለዛሬ ለምንድን ነው የምማረው ይሄ ከሆነ በቃ እኔ ከዚህ ህይወት መውጣት አለብኝ አልኩኝ እንጂ እኔ በጣም ስነ ጽሁፍ ወድ ነበር እኔ ነበርኩኝ ከአብርሃም ስርስር ስለ ነበረውና ያስደነግጣል ያኔ የነበረው ነገርና እና አብርሃም ምንም ሳይጠቀሙ ምንም በቃ እኔ አሁን አብርሃም ማንንም ሰው ፈረንሳይ ተወልዶ ነው ያደገው ብሎ የሚል ሰው የለም እኔ ራሴ አንድ ገዳም ሄጄ በቅርብ ገዳም ሄጄ ስለ አብርሃም ወሬ ተነስቶ ሲወራ አንደኛው ብድግ ብሎ እንዴ አብርሃም እኮ የኔ ጎረቤት ነው አለ የት አልኩት ደስ አብረን እኮ ነው ያደግነው አለ ከአብርሃም ጋር አልኩት አዎ ወለየ ነው እንዴ አዎ ወለየ ነው አለ ግን እኔ በጣም ወደው ነበር ስለው አዎ ጎረቤቴ ነበር አብሮ አደጌ ነው ደስ እና ማን የአዲስ አበባ ልጅ ነው ብሎ ያስባል አብርሃምን ማንንም እኮ አያስብም የአዲስ አበባ ልጅ ነው ብሎ አክሰንቱ እኛ ቤተሰቦቻችን ወላጆቻችን የትግራይ ተወላጆች ናቸው እናቴ አፋ ኮልታፋ ትግርኛ ተናጋሪ ናት አብርሃም ግን ከኛ መሃል እንደዚህ አይነት ደሞ አሁን ይሄንን ስራው ላይ ስለሰራው እንጂ ጉራጌኛው ደሞ ተረቱ ግጥሙ ቅኔው ጉራጌ ባይዘው መስቀል ሲደርስ ጠንክር የቶቶት ባለቤት አብሮ ነው የሚሄዱት እና ጉራጌ ሀገር ነው የሚያሳልፈው እነሱ ጉራጌ ሀገር ሄደው ሲበሉ ሲጠጡ እሱ ሽማግሌዎች ስር ቁጭ ብሎ ቅኔ ይማራል የጉራጌኛ ተረት ምናምን ልቅም አድርጎ ይዞ መጥቶ እዚህ እሱ ነው ያወራል እና ጉራጌኛ ሲናገር ደግሞ በቃ ጉራጌ ነው ብለን የምትደመድመውና ያው አንዳንዴ ደግሞ አቀባበል አይምሮህ እንግዲህ ተፈጥሮ የምትሰጥህ ነገር አለና ወደዛ ነው የሚያመዝነው አብርሃም እንግዲህ ያው ይሄንን ይመስላል ስም አይቀበርም ከመልካም ሽቶ መልካም ስም ይበልጣል ተዋናይት ንጹህ ኃይሌ ስለ አብርሃም አስመላሽ እኔ ከአብርሽ ጋር አብርሽ አሁን ብዙ የገጠር ዘይ ስጫወት ነው ብዙ ሰው የሚያቀኝና ይሄንን ነገር በደንብ እንዳዳብረው እንድችለው ፈረንሳይ ለጋሲዮን ተወልጄ አድጌ በደንብ ወደ ውስጥ እንዲገባ ካደረገኝ እንዲ ነው የሚባለው እያለ መንገዱን ካሳየኝ ውስጥ ዋናው አብርሽ ነው በምናቡ ከበደ አለ ከዛ አብርሽ ነው አብርሽ በጣም ብዙ ያግዘኝ ነበር ከአብርሽ ጋር መስራት በጣም መታደል ነው ብዙ ነገሮች አሉት እንደውም የሰጠኝን ያህል አልመነዘርኩትም ምናልባትም አብርሽ ያቀበለኝን ያህል አልሰራውም ብዬ ነው ማስበው ብዙ ነገር ከአብርሽ ጋር ስትሆን ታገኛለህና አብርሽ ህይወቱ ራሱ ጽሁፍ ነው ብዙ የሚያዝናኑ ነገሮች አሉት የራሱ የሆነ አካሄድ ያለው ነው የራሱ መንገድ ያለው ነው የራሱ ያጻጻፍ ዘዬ ያለው ነው የራሱ አክሰንት የራሱ ያነጋገር ዘይቤ ያለው ነው አላየውም እስካሁን አብርሽን የሚመስል ሰው እድለኛና በጣም ጎበዝ ከሆነ ሰው ጋር አብሬ በመስራቴ እኔ በጣም እድለኛ ነኝ ራሴን ትልቅ እድለኛ አድርጌ ነው መናገር የምችለው ከዛ ያሉትን ነገሮች ሁሉ ላውራለህና አብርሽ ሴት አይወድ ሜሪን እያልኩ ቤት መጣ ነበር ከዛ ያው ጥበብ ውስጥ እንዳለሁኝ በመናቡ ነው መጀመሪያ ያስጀመረኝ ጥበብ ውስጥ እንዳለው ሲያቅ አብሬው እንድሰራ የፈቀደው ከኔ ጋር ነው እኔ ከሴት ጋር ሲሰራ አይቻላል የሴት ጓደኛ የለውም ብዙ ምን አይቀርብም አይወድም የሴቱ ነገር ላይ ከተነሳ የሆነ ጊዜ ላይ ምን አለኝ መሰለ አብርሽ ግን ለምን አታገባም አልኩት እንደዚህ ያየኝና ምክርና ቡጢ ለሰጩ ይቀላል አንቺ ለምን አታገቢም ማለት እንዴ እኔ ማገናኛ አብርሽ እንዴት አገባለሁ አንተ ግን ማግባት አለብህ ምናምን ነገር አልኩት እድሜ ላንቺ አለኝ ምንድነው ለኔ እኔ ምን አደረኩ ስለው ቀርቤ ነበር አለ እንደዚህ ነው ቀርቤ ነበር እዛ ነገር ፉን ትላለች አለ ማርሻል አንቺ ስላት ከሴት ጋር አይቺ ምናምን ተያይዘ ታክሲ ውስጥ ገብተ ስትሄድ አይቺ አለች አለ እዛ ዘው ቁጭ ባለችበት ትቻት ሄድኩ አለ ትግስት የለውም እንደ አይነት ነገር ሄድኩኝ ከዛ ግን ሙሉ ቀን ያልኩትን ሁሉ ማታ ማሰብ ጀመርኩኝ ማነበረ ሴት አብራኝ የነበረችው ከማጋ ነው በታክሲ ሄድኩትና ባሰብ አልመጣለኝ ምክንያቱም አንቺ ለኔ ሴት ወንድሞቼ ነሽ አለኝ ተዛላሽኝም አሁን ድንገት በአካል ሳገኝሽ ነው ሷናት ማለት ነው በታክሲ አብሬ ሄድኩት በያሰው ካለ ስም አይቀበርም ከመልካም ሽቶ መልካም ስም ይበልጣል ደራሲ አዘጋጅና ተዋናይ ጥላሁን ዘውገ ስለ አብርሃም አስመላሽ አብርሽ እናቱ በጣም ይወዳል በጣም ይወዳል ቅድም ተናግረዋለች ምንም ጥያቄ የለው አሁን አሰብን ያው እዚሁ አብሮ አደጎች ነን እኔ አለም ነው አሴና አለልኝ አሰብንና ቀይልሽ እንተውን በለ ከቤት እናስወጣው አደንና አብርሽ አንደኛ ትዳር የሚያሳለብ አሁን እንደናትን ቀሚስ መኝታ ቤት እንገባለን እናገኘዋለን ዋስ እናገኘው እሷ እንዳለችው ነው እና አሁን በቃ በፍጹም
መውጣት አለበት። ትዳር መያዝ አለበት። ከትዳሩ በፊት ግን የግድ ቤት ለቀ መውጣት አለበት። በቃ መውጣት አለባት ነው። ምን አለኝ ውሸቱን እኮ ነው ዋናው ሳንቲም ይሰራል። ምን አለኝ 10 ሳንቲም የለኝ እንዴት ብዬ ነው የምወጣው? ምክንያቱ ጥምዝ ነው ላለ መውጣት ነው እንጂ እሱ ተከራይቶ ሊኖር ይችላል። ይሰራል፣ በየጊዜው ያገኛል። ተለያው ወደ መጨረሻው አካባቢ ጥሩ ነው። እሺ ጥሩ የለም ገንዘብ እናቅ የለም አንተ እዚህ ማስታወቂያ ሰርተህ እንዳልተቀበልክም እንደዚህ የለኝም በቃ ለማይሰጥቻታለሁ የለኝም እኔ አልወጣም ነው ወጥቼ ምን ልሆን ምን ልበላ ምን ልጠጣ ምን አልጋ ላይ ሳህን የለኝ ብርድ ልብስ የለኝ ቴሌቪዥን የለኝ ምን የለኝ አልጋ የለኝ እሺ በቃ ችግር የለም ተባባልና አለምነህ ቤት እኔ እከራያለሁ 3 ወር አለምነህ አለልኝ አልጋ እገዛለሁ እቃ እገዛለሁ አለ ጥላሁንስ ሲባል ቴሌቪዥን እገዛለሁ በቃ ቤቱ ሞላ እንዱ በሐሳብ ማለት ነው። በኋላ እሺ ከገዛችሁልኝ ሄዳለሁ በቃ እስከ መቼ እኔ እናቴ ቤት ሆኜ ልክ ናቸው። እውነት ነው። በዚህ እድሜ እናት ቤት መቀመጥ ምናምን ደስ አለው፣ እኛም ደስ አለን። ካስጀመርነው በኋላ 3 ወር እንደዚህ አድርገን ሁሉን ነገር አለ። ምክንያቱም አብርሽ በጣም ችግረኛ አይደለም ማለት እንደዚህ ይሰራል፣ በደንብ ይሰራል፣ በደንብ ደግሞ ጋባዥ ነው። ስለዚህ እኛም የምንፈልገው አሁን ትክክለኛውን ፎርማል የሆነ ህይወት መኖር አለበት። እስከመቼ ነው እናቱ ቤት ተቀምጦ ብለን በዛውም ከዛም በኋላ ሴት እንትላለን። ምክንያቱም እሱን ከዚህ ቤት ለማስወጣት ያልጣርነው ጥረት የለም። ከዛ አለምነህ እንግዲህ የሚቀድመው አንተ ነህና ቤቱን ተከራይ ተባለ። እሺ ፈለግና ቤቱን ካገኛችሁ ንገሩኝ አለ። ያው አስፓልት ዳር ነው የምታረጉት ደግሞ በዛ ላይ አስፓልት ዳር እንዲያርግ እሺ እኛ እሺ ነው ምን ነው እሱ በቃ ምክንያት ነው የፈለገው እምቢ ለማለት እንዲያርጋችሁ አርግዛ ሚኒሊክ ሆስፒታል አጠገብ መንገድ ዳር ላይ አገኘን ቤት። ዘን በኋላ እኔ ፈራሁትና ይሄ ልጅ እምቢ ስለሚለን ቤቱን ይይና ይውደደው ያለልኝ ወንድም ነበረ ትንሹ ጓዴ እሱ ሄደ ቤቱ አዩት። አብርሃም ሄደ እንዴት ነው ስለው አሪፍ ቤት ነው በጣም ቆንጆ ቤት ነው አለ። ወደደው። የ3 ወር አለምነህ ከፈለ። ከዛን እሺ ትገባለህ አይደለሰ እቃ የለው ባዶ ቤት እንዴት ነው የምገባው አለው እኮ እዚህ አልጋ አለው ይዞ መሄድ ይችላል። ጠሞ እኮ ነው አልጋ ገዛ፣ ፍራሽ፣ ብርድ ልብስ ገዛ፣ ሳህኖች ያኔ ደግሞ ቡታጋዝ ነበር። ቡታጋዝ ጋዙ ሁሉ ሳህን ጀበና ምናምን ተከዛዛ ሳህኖች ሞላ ቤቱ። ይኸው እሺ ምን እንደምጠበቀው ቆንጆ ነው አለና ቴሌቪዥን የለም። አይ እንግዲህ 7 ዓመት እኔ ነገ ከነገ ወዲያ እገዛለሁ አልኩት። ችግር የለም ግባ መጀመሪያ ገባ እኔ እገዛለሁ። ከዛም በኋላ እሺ አለ። በዚህ መሀል ላይ ስለማይገባ ሰዎቹ ለምንድነው ሰው የማይገባበት ብሩን ሰጣችሁናል ካልገባበት ውስጥ ያስቀምጣችሁ ተቃ ቢዘርፍ እንዴት ልንሆን ነው አምን አሉ። መጨረሻ ላይ እሺ አለም በቃ ገባባ ባልያው ገባ ተባለ። እኔ ነገ ቴሌቪዥን እገዛለሁ አልኩት። ከዛም በኋላ አስገባ ነው ጫልን ተጫወትን አመሸን 2 ሰዓት ምናምን ሲሆን እኛ ወደ ቤታችን ወጣን። ቻዋለሁ በቃ መሰክራለሁ ጓደኞቼ ወዳቸዋለሁ ምናምን ያው ታውቀዋለህ ተታለ። እዛን ቤት መጣና እንደው አብርሽ እንዴት እንዳደረ ብለን ጠዋት ሄድን። ስንጠይቃቸው ከእናንተ ቀጥሎ አይደል የወጣው ከእናንተ ቀጥሎ አይደል እንዲወጣው መጥቶ እዚህ ያደረ በቃ እምቢ አለ። በቃ ይሄን ያህል እንትን ብለን ከዛም በኋላ እንደውም እቃውን አወጣን። በቃ አለምነህ ነው የቀለጠው። እኛ እቃውን ቢሮ ወሰድነውና እንደውም አልጋውን ሁሉ ለጥበቃ ምናምን አድርገነው ሳህኑን ምኑ እንደው ቢሮ ሻይ ማፊያ ሆነን። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። አድማጮች አሁን አፈሩን ገለባ ያድርግለትና ተወዳጁ ኮሜዲያን አብርሃም አስመላሽ በአንድ ወቅት እንግዳዬ በነበረ ጊዜ የተጨዋወትነውን እነሆ ለመታሰቢያው አዳምጡ። እንዴት ነው? ያው እንግዲህ አለው አብርሃም ሸገር ስቱዲዮ መጥተህ ለአድማጮቻችን በተለይ አዳዲስ ስራዎችንም ይዘህልን መጥተሃል። እንግዲህ ምን ነው ጠፋ ለሚሉ አድማጮቻችን ምን ነው ጠፋ? እንደውም ጨርሼ እንኳን አልጠፋሁም። ያው አለው ነገር ግን መቼም አትመመኝ አይባልም ማረኝ ነው የሚባለው። ታምሜ ስለነበረ ከሰው ጆሮ እንደው ለትንሽ ጊዜ ነው ጠፍቼ እንደነበረ ነው። አሁን ግን ክብር ምስጋና ለፈጣሪ ያው እንግዲህ ደግሞ እንደ ድሮ ምንድን በፈረንጁ ኮሜዲ ነው የምትሉት በእኛ ቧልት ነው። ቧልት ስትል የኔ እያዋዛ ቁም ነገርን የሚናገር ቧልት ወደ ቧልቱ ወደ ቁም ነገር ቧልቱ አሁን ተመልሰ መጣል። እንደውም አሁን ደህና ነህ፣ ተስማምቷል፣ ወፍራል። እንደማይ የምለው
ሬሳም እኮ ሲያድር እኮ ያብጣል። እብጠት ይሁን ውፍረት አልታወቀም፣ አልተለየም። ለምንድን ራሱ በሽታ የመጣው ተመወፈር ነው አሉ። ኪሎ በመጨመር ነው ዲስክ መንሸራተትን ያመጣው። በዛሬ ጊዜ ደግሞ መቼም በየሐኪም ቤቱ ብዞር ያው ለህመም ክርስትና ስም ታስወጣለህ እንጂ መቼም ጨርሶ የሚድን ነገር እስከዛሬ አልገጠመኝም። ያው ስም አስወጥቼለታለሁ። እኔም ክርስትና ስሙን ዲስክ መንሸራተት ብለውታል። በሱ ነው እንግዲህ መቼም የጥበብ ሰዎች በደስታም በሐዘን ጊዜም ያው አንዳንድ የኪነ ጥበብ ስራዎችን ይፈጥራሉ። በጣም የሚገርም ነገር ሰምቻለሁ። ስቱዲዮ ከመግባታችን በፊት አንተ ታመተኝተህ አንድ የጓጓ ሰውዬ ነበር። የጓጓ ምንድነው ሰውየው እና ምንድነው ሲያጓጓው? እስቲ ለአድማጮች ንገራቸው። አዎ የካቲት ሆስፒታል ተኝቼ በየሶስት ቀኑ አላቀውም ይመጣል። እኔ ደግሞ ያው በቴሌቪዥኑም የሚያየኝ በሬዲዮ የሚሰማኝ ይሆናል ብዬ ነው ማስበው። በየሶስት ቀኑ ይመጣና ተሻለ ሲለኝ ሐኪም መስሎኛል። እኔ ነጭ ካፖርት ስለለበሰ መቼም በእኛ ሀገር ነጭ የለበሰ ሐኪም ነው የሚመስል። አሁን አዎ ተሽሎኛል እለዋለሁ። በየሶስት ቀኑ እየመጣ ሲለኝ 24 ቀን ተኝቼ ጨርሰህ ድነሃል ተብዬ ጉበትና ጨጓራ ኩላሊት ነበረ ድኜ ሊወስደኝ አንዱ ታክሲውን ይዞ መጥቶ እቃዬን እየሸከፍኩ እንዳለው አብርሃም ሊሄድ ነው እንዴ ብሎ ጠየቀው። አዎ ሊሄድ ነው ሲለው ወይኔ አመለጠኝ። እንዴ ምንድን ነው ሰውየው ስል ጊዜ ሬሳ ገናዥ ነው። እንግዲህ ጉጉቱም ይሄ ነው። ታዲያ እንደው ከኔ ቢያመልጥ እንኳን ሚኒሊክ ነው የሚሄደው። ሚኒሊክም የኔው ጓደኞች ነበር የሚገንዙት። አሁን ጓደኞቼ በጣም ተናደዱ፣ ቤተሰቦቼ ተበሳጩ። እኔ ግን የሙያ ፍቅር ነው ብዬ አለፉት። ሰውየውን ያጓጓው የሙያ ፍቅር በተለይ ደግሞ ታዋቂውን አብርሃም አስመላሽን ገነዝኩ። ታዲያ ምን ማለት ነው? ዝነኛ ገናዥ ሊሆን ነበር። ታዲያ በዚህ ምክንያት ነው እንግዲህ ይሄ ነገር አጋጥሞኛል። መቸመኛን ሰፈር አሁን ብታየው እንዴት እንትን ብሏል። ይሄ ለመንገዱ ስራ ተብሎ ቦታው እየፈረሱ ነው እና ሲፈርስ ወጣቱ ድንጋይ እየቆፈረ ያወጣል፣ ይሸጣል። ከዛ ደግሞ ብረትም የቀንድ ማሚት የማታ ማግኔት ሆነዋል። በቃ ወጣቱ አሁን እኔ ሳስበው እናንተ ሰዎች እንደው ምንድን ነው የቀንድ ማሚት የማታ ማግኔት የሆናችሁ ትላቸዋል። በኋላ ለራሴ የምሰጋው ለምንድን ነው ጀርባዬ ላይ ይቺ ያሰርኳት ብረት አላት ቀበቷን። ብረቱን ተጨረሱ ይህን እንዳይቆፍሩ ብዬ ሰጋው። እቺን ብረት ፈልገዋት? አዎ ሲያልቅ መቼም ወደ እንዴ ማግኔት ወዴት ሄዳ ወደ ብረት ነው። ይሄንን እንትን ብሎኛል እልሃለሁ። መቼም ያው እስካሁን አልቆፈሩም፣ ግን አልቆፈሩኝም። እንደው እየቃረሙ ነው፣ ቃርሚያ ላይ ናቸው። እየሰለሉህ ነው አንተ ስትገባ ስትወጣ። አዎ እሱማ መቼም እንደው አይናቸውን ጣል ሳረጉብኝ ይቀራሉ። ያው እንግዲህ የመሬቱ ብረታ አይለቅ ነው የምንለው፣ አንተ እንዳይዞሩ ወደ እኔ እንዳይዞሩ ይህንን ነው የምለው። አብርሃም እንግዲህ ከዚህ በፊት የተለያዩ በግጥሞችም በኢትዮጵያ ሬዲዮ ጭውውቶችም ላይ በተለያዩ ስራዎች እናውቃለን። አዳዲስ ስራዎችን ይዘህልን መጥተሃል። እስኪ እንደው ከያዝካቸው ስራዎች አዳዲሶቹን ስራዎች ለአድማጮች እናሰማ እስቲ። ቆይ እንግዲህ አንድ እንደው ልሞክርልህ እንጂ ለምሳሌ አሁን ይሄ ኦኬ ሲል እሺ ነው። ነገር ግን በዜማ ያበሻን ዜማ እያይዘው እንደው ሲያወሩት እየሰማሁ ይችን እስቲ ጣፍ አረኩኝ። ኦኬ ነው የሚሉት። አረማት ኦኬ ነው። ከባህር ማዶ ወዲያ ሄደው ከነበሩ ተሻግረው ባር አገር ቆይተው ኖሮም ከርመው ሰነባብተው ባላትን ለማክበር
ከዘመድ አዝማዱ ለየመጡ ጉዳይ ደርሰው ሲመለሱ አንዳንዱ ጠፍቷቸው ሌሎቹም እንደ ቄንጣ አርገው እንደረሱ ዘርተዋት ኖሮ በሰለጠንኩ ባዩ ገባኝ። አዎ ድንቅ ለማለት ደሞ ጓዘ ብዙ መጣ የኦኬ አይነት ይለው ተለዋዋጭ በዜማ የሚበለት አሳብ አይሞላ ይመስል መግባባት የሚያስችል ያስረዳ የማይበቃ አዳሚ ከተሜ ኦኬ ስላለች በጣልቃ ለፈቀደው ሐሳብ ላይ ያለባባሉ በየአይነቱ ሞልቶ በእኛ የሚባል ቃሉ አሟላ ይሉት ላውም ለየቅሉ ጠንቅቃ ቋንቋውን የማትችለው ሁሉ እንደ እድገት መሰልጠን ሊቅ ከመሆን ቆጥራ በዜማ እንዳበሻ ሆኖ የሚለዋወጥ አድርጋ ቃየራ ከፈጠሩት ባዕደን ከሚጠቀሙበት አባስታ ጨምራ ከቋንቋው መካከል አንድ ኦኬን ቆንጠራ ከሞላው በየአይነት ካልጠፋው ካላጣው ከቋንቋችን መሃል ኦኬ ትላለች አልፎ አልፎ ሰንቅራ ሲሸከሸክ ሲጠብቅ ሲላላ ሲራራቅ ቃሉ ሲደጋገም ፊደሉ ሲደለቅ ዜማ እየተነሳ ሲሰብርና ሲጎብጥ ሲጎተት ሲቸኮል ሲንጠለጠል ሲሮጥ ሲሳሳብ ሲረዝም ሲያዝ ሲሸለጥ እንደሱ ነው እንዴ ልትልም ስትሻ ያልኩ እንደዘለቃት ይህች ከተምቼ እንዲያዚያዚያሙ አይነት ይለውም የበዛ ብዙ ኦኬዎች አሏት። ያልከኝን አስታወስኩ ነው እንዲህ የምትለኝ? አዎ ድንቅ ለማለት ኦኬ ትላለች አሽቅብ የሚጎተት መቼም ላረባባው ለማይፈይድ ሁላ ዓለም አይቀድማት የሚኛን ከተምቼና አባተ ሞላ ሰምቶ ኦኬ ይላል እሱ እንደመሰለው ቆጥሮት እንደመላ ሃዲያ አሁንም ተፊት ኦኬ በላይ ትርጉም ብዙ የሚሰጥ ከባዩ በስተቀር ይለው የማይጨበጥ ሲደረት ሲደለቅ ሲጦስ ሲቆራረጥ ኦኬ ደግሞ መጣ እንዲያዚያ አይነት ትርጉም ብዙ የሚሰጥ ሐሳባይ ሞላ ይመስል በየአይነቱ ሞልቶ ሊገልጥ የሚበቃ በየማል ሰንቀራ ኦኬ 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 ይሉታል በጣልቃ ኦኬ የሆነ ግጥም ነው። ነው አንደኛው። የተለያዩ ሌሎችም ብዙ ስራዎች አሉ። አዎ ለምሳሌ ይኸውልህ ልትለው የምታስበውን ነገር ማሰብ አለብህ። አሁን ነብሴ ተመልከት፣ ነብሴ አንተ ነብሴ ታልኩኝ እኔ በድን ማለት ነው። አየህ ነብሴ ሲባባሉ ስሰማ እንዲህ እኒህ ሰዎች አልኩና እኔ ነፍስ ከሆንኩኝ ያው ከውስጥ ወጥቻለሁ። ነፍስ ለብቻ ነው ያለሁት። በቃ እኔ በድኔ ነኝ ማለት ነው። የኔ ነፍስ አንተ ጋር ነው ማለት ነው። ስለዚህ ወት ያኑር ያስቀምጠው ማጋ ያኑር ባደራ ቸል ብሎ ይዘንጋው ለሰጠው ባቅ ሊለየ ያጣራ አልለይ ቢለው ነፍሱን ያኖርበት አምኖበት ባደራ ነፍሱን ያኖርበት የረሳበት ስፍራ ያንንም ባገኘ ባየ ቁጥር ነፍሶ የሚለው ጠፍቶት ነው ሲያጫብር አሊያይ ከተሜ ታልሰጠ ባደራ ታልዘነጋው ሰው ምን እያለ ነው በል ምን ብል ነው የሚባባል ያም ነፍሶ ታከይ ሌላ ካለሞት በተቀር ይነጥቀኝ ሲል በምድር ትክልዋጭ ለሌላት ካላምላክ በተቀር ማችል መፈጠር ነፍሱን ለማሰጠስ ከራስ በላይ ሰማታማኝ ሰው ቢኖር በበድኑ ነው ለካ የሚንገላወደው ለካ ሰው የለም በአገር ነፍሱ እያለ የሚያፈላልገው ነወጣ ለቢያገኝ ታለው ላይ ሊጨምር ሁለት ነፍሶች ይዞ አንዱን ሞት ቢነጥቀው በአንደኛው ለመኖር የአንዱ ተሆነ የተወሳሰዱ ሙላው እርስ በርሱ ምነዋ ተማክረው የየራሳቸውን አይመላለሱ ከራሱን ሊያሸሽግ ነው ራሱ ይህ ከተማ ሰው ሲገናኝ እርስ በርሱ ፍለጋ ይዞ ነው የሚል ነፍስን ያህል ነገር እንዴት አድርጎ ሰጠላውም ሳጣራ ከራስ በላይ ሳይታመናል ብሎ ይሰጣል ባደራ በማንስ ትንፋስ ነው የሚንቀሳቀሰው ቆሞ የሚያወራ በበርኑ ተሆነ የሚንገላወደው ቆሞ የሚያወራ መቼም ምን ይባላል ሙላው ከተመቼ ጥናቱን ይስጥልን መቼም ነፍስ ይማራ። አብርሃም ስንት ዓመት ሞላ? በቀደም ተፈሪ አለሙ በጣም አስታወሰና እንዴ በዚህ ሰሞን የአብርሃም ልደት ሳይሆን አይቀርም እስኪ አናግረው ጠይቀው ብሎኝ ስጠይቅህ እንግዲህ እንዴት ነው ወሩ እኔ ያሁኑ መጋቢት መስሎኝ ኧረ ሚያዝያ ነው እኔ አብርሃም ወልዴ ይሆናል አልኩህ።
ነገር ግን ሚያዝያ 16 መወለዴን አውቃለሁ። ግን እድሜ ስንት እንደሆነ ለማወቅ እኔ ቫት ቆራርጬ 43 ነው። 43 ነው በባት እንዴ ምን ማለት ነው? ማን ሚስት ያጣል? ስለዚህ ቀሪውን ያው እንግዲህ አድማጮቹ ይሙሉት እንጂ አንበሳ አውቶቢስ የሚል ነገር አለ እዚህ ጋር ደግሞ አንበሳ አውቶቢስ። እንዴት ነው? አለወራጅ አራወራጅ አሉ መውረጃቸውን ሲያልፍ። አውቶቡሱ ባይቆም ባለው ፍጥነት ቢከንፍ እያጉረመረሙ ቆጣ ቢል ፊታቸው በጨለማ ማፍጠት ያልሆነባቸው ነጂውን አይቶ እሷያቸው ግፊያው በአንድ በኩል እንዳስመረራቸው ምን አረኩት አሁን እንዲህ የሚሰራኝ ላፍታ እንኳ ተሽ አርጎትህ ላይ ቢወርደኝ ሲሉ አፋቸውን ገና ሳይጨርሱ ደገመው ሌላውን ያንበሳ አውቶቡሱ። አራማኳራጭ በእግዚአብሔር ብለህ ቢሉ እምባምባ ቢላቸው ነደው ቢቃጠሉ ከመካከል በሰው ታፍኖ ድምፃቸው ይራገሙ ጀመር ይስማማ ይስማቸው። ይግረሞትኝ መስል አንድ ሁለቱም አንሶ ሶስተኛውን ፌርማታን ቢያልፍባቸው ደርሶ ቀረብ ያለችውን በመስታወቷ ውስጥ ትኬት ለምትቆርጠው አንቺዬ ሹፌር ወርዷል እንዴ አሏት ቢጨንቃቸው። አብዛኛውን ማህበራዊ ችግርን እንደዚህ ያዋዛህ ለመስሪያ ቤቶችን ትናገራል። ይሄ ደግሞ ደግ ነው፣ ያው እንዲታረም እንዲስተካከሉ አንዳንድ ችግሮች። ታዲያ ለምሳሌ አንድ ጊዜ እኛ ሰፈር ተኛ ቤት ወር ሙሉ ውሃ እየቀዱ ውሃ እኮ የላቸው እና መጣና ውሃ ቆጣር 98 ብር አላቸው። የ98 ብር ውሃ እኮ መርከብ ያቆማል። የሚገርም ራሷ ቧንቧ እንደፈለክ ብትከፍተውና ቀን ከሌሊት ቢፈስ 98 ብር በኢትዮጵያ ውሃ የዛን ጊዜ 50 ሳንቲም እኮ ሜትር በሜትር ነው። የ90 ብር ውሃ ግን አንድ ደሴት ማለት ነው ሲላቸው ስሰማ መቼም እኔ አልፍም። ውሃ ታወረደ ይሄን የቧንቧ የፊታችን ሰንበት ድፍን ወሩ ገባ። ሀዲያ ቧንቧው ደርቆ ጠብታ ሳንጠጣ ፈረንካ ሰብሳቢ ወሩን ቆጥሮ መጣ። መቼስ ምን ይኮናል ወር አልሰራም ብለው አልፉት በቀሪ እኔው ግብር ከፋይ ለነሱ ቆጣሪ ብዬ ግብሩ ልከፍል አውጥቼ ብሰጠው 90 ብር አላ አወያላ የሰው ጠብታ ታህል ውሃ ላመል ያልወረደ ሰውም በቧንቧው ውስጥ ያሳፈረው የለ አጓጉዞት ሄደ። አስመርምር አሉኛ እንደዘላበደ ለኔ አይደለ እነሱ ግቤ መገተሩ ይሄን ያህል ቀርቷል ሲል ለመናገሩ ለምን ይሆን እኔ ማስመርመሩ ሊከፍሉኝ ሲገባ ግቤ ቆሞ ውሎ ለማደሩ ተምገብርበት ለቤትም ላፈሩ የደላው አሏሉ እንደሚያወጣ ሁሉ የባላንጣውን ተስካር ያጠብኩ የጠጣሁት ለነሱ ለሚነግር ሳተ ቀባጀረ ደሞን የናስመርምር ለምን ሳይሰት ለምን አይቀባጅር እንኳን ሰው የሰራው ቆጣሪ ይቅርና ሰውስ ያለ ውሃ አንዶር ይቆይ ነበር። ያለ ውሃ መቆም እንዲያው ቢሰለቸው የሐምሌን ወር ዝናብ መዝግቦት ይሆናል ተቀርቷል ያላቸው። ስለዚህ ይሄ አንተ ግቢና አብርሃም አስመላሽ ግቢ የቆመው ቧንቧ እንደ ፓርኪንግ እንደውም ለቆመበት እንዴ ምን ማለት ነው እንዴ? የያደባባዩን እንኳን እንዴው አትክልት የሚያጠጣቁ ውሃ ቢሆን እንኳን ይሄን ያህል አይቆጥርም። አባብላህ የየመስሪያ ቤቶችን ግድፈት ስትነግር እነሱም እየሳቁ ይቀበሉሃል። ለምሳሌ አንድ ጊዜ ሚኒባሶችን ተናገርኳቸው። እኒህ በጋ ሰማይ መስለው የሚዘወሩ ሳንቲ ተከፍሏቸው ሰው የሚያሳፍሩ በተለይ ሚኒባስ ተብለው በስም የሚጠሩ ምነው ሃይባ የለም በወግ እንዲበጁስ በቅጥ እንዲሰሩ ባለ ሀብት ጀምሮ አውቅ ያለ በመሰለለቱ የያዘ ሲወቅር ሲያስወቅረው በብሎም በሽቦ አስሮ እየገነዘ እንደው ልብ ላላስተዋለውማ በርሜል ውስጥ ወንበር ከተው አስረውለት ጎማ ነው እንጂ የሚመስለው አይታይ ጉድ የለም ሲሄድ የማይሰማ ሲንጣጣ ሲንዳዳ ሲንጠቀጠቅ ሲጮ ሲጤስ ሲንኮራኮር ነው የሚመስል ያለው የእህል ወፍጮም ውስጡ በውሃ የሚዘወር
ወንበሩ በጤፍ ሙቅ ያያዙት ይመስል ከመወዝወዝ አልፎ እርጎ ቢል ይንጣል። በላይ ቅልጥሙ እንኳን ዘለግ ያለ ለመካከለኛ ተሳስሞ እርስ በርሱ ጠፍንጎ እንደስረኛ ምድረ ጅላው ቅባይ በዝ ቀለም ሞጫጭሮ የጻፈበት ጽሑፍ በመኪናው አካል በለበሰው ልባስ ይለው ይቅርና የፊደሉ አጣጣል ለይታ እንኳ ሲቀፍ እንዲሁ መኪና ብለው ስም ሰጥተውት በመንከባለሉ ቤት ላጣ ወንድ ላጤ ምን አልጎማው ልቀው ኪራውን ቢበሉ እወቅ ያለው መቼም በአንድ ጀንበር ያውቃል። ያላለለት ደግሞ እድሜ ልኩን ፈይቶ ሳያውቀው ይሞታል። ሰው በጎዳና በስቶ ሲተራመስ መኪና ፈልሳፊም እንደዛ ያከንፍም አይነፍስ እንደ ንፋስ። በላይ ገና ለግላጋዎች ወጣዋሉ ባላይ ሲነዱ ስንት ሀገር አለኝታ መተኬ የሌለው አሳፍረው እየሄዱ እንቅብ ይዘውሩ ያህል እንኳ አይቆጥሩም ሲጠበዝ ሲያብዱ። ባያውቁት እንጂ ባያዩት ይሆን ባያነቡ እጅ የተሰጣቸው እጃቸው ማስረጃ አነቡት ይሆን አልታወቀም እንጃ ለይቶ አልተለየም። መንጃ ይሁን መፍጃ የያዙት መፍጃ ፍቃድ ነው ወይስ መንጃ ፍቃድ ነው? መንጃ እኮ አልተለየም። ይህ አሁን ሲሰሙት ራሳቸው እንደው እንትን እያሉ ማስተማር ነው። እንግዲህ ብዙ ጊዜ የሸገርም አድማጮች በአጠቃላይ እየደወሉ የመብራት ችግር አለ እዚህ አካባቢ፣ የውሃ ችግር አለ፣ እባካችሁ ሸገሮች ንገሩልን፣ የቴሌ ችግር አለ ምናምን ይላሉና ዛሬ የውሃውን ችግር አብርሃም አንስቷል። አድማጮቻችን ካሁን በኋላ እንደውም አብርሃም ለመብራት ሲኖረው ይሆን ለቴሌ ሲኖረው ይሆን እያሉ የሚደውሉ ነው የሚመስለኝ። እንግዲህ አይጠፋም የሚቀጥለውም ፕሮግራሞቻችሁ ላይ የመብራትም አለኝ ውሃም አለኝ። አድማጮች ይጠይቁ ብቻ ችግር ሲኖር ይደውሉ። አዎ እንዲያውም የቤትማ ቤት ለምሳሌ እንትን አለመታደሱን አንድ ጊዜ እኮ ተናግሬያለሁ። መቼ ፈቶት አባት ሲል ትላንት ፈቶኝ ልጄ ትላንት ፈቶኝ። ለመሆኑ ምን አድርገው ነው ያሰሩት? ማመልከቻ ጥፌ እንዴት ይኸውልህ ፊት ችግሬን ገጥ በገጥ አንጣር ባንጣር አርጌ ባገባ ጊዜና ጆሮአቸው የዝሆን ጆሮ አልሰሜ ቢሆን ደግሜ መጣፍ ማመልከቻውን ተዛዝ ታማሰሩኛ እንዴት ይኸውልህ ግልባጩን የጋለ ለወረዳ 55 ቀበሌ 99 አመልካች እንክርቱ በለው የማመለክተው ጉዳይ የቤቴ ጣሪያ ተበሳስቶ የእንሾሽላ መፈቅፈቂያ መስሏል። በላይ መሬቱ እያመነጨ ተላይ ዶፉ ተስር ጎርፉ ተነባብረው አዲስ ወንዝ ፈጥረዋል። ይህን ወንዝ አባይ እንዳልለው አባይ አለ፣ አዋሽ እንዳልለው አዋሽ አለ። ለቀበሌው ጽሕፈት ቤት በቅርብ ተገኝቶ ለዚህ ወንዝ ስም እንዲያወጣለት በማክበር አመለክታለሁ። ኢትዮጵያ አንድ አዲስ ወንዝ አገኘች ማለት ነው እዚህ ቤት ውስጥ። እንዲህ አድርገህ አባብለህ ከቀበሌዎችን እንዴት ትናገራለህ? እያዋዛ ስትነግር ይሄ ደረቅ ነገር እንደው ግትር ያለ ነገር አይደለም። ምንድን ነው የሚባለው? በሾርኒ መንገድ ነው የሚባለው። አማርኛው ምንድን ነው? እንዴት ነው እሱማ ይሄ አይነቱ አነጋገር አንዳንዱ ሹመጡ ይለዋል፣ አንዳንዱ ደግሞ እንትን ነው። በላይ ደግሞ ምነግርህ ይሄ የሰሜን ሸዋን ባህል ሰሜን ሸዋ እየጠፋ ያለ ባህል ነው። በአብዛኛው ብትጠይቅ ደግሞ አሁን እየጠፋ መጥቷል። ነገር ግን በጣም ጥሩ ባህል ተመልከት። እንዲው ስተትህን ሁሉ የሚነግርህ የነበረ ባህል አለ። ምንድነው? የዝንጀሮ ዘፈን ይሉታል። ለምሳሌ አንተ የሰራውን ሰበን ስራ እንደ ያጠፋውን ጥፋት በሽሙጥ አድርጎ ዝንጀሮ እንዲህ አለችህ ብለው ያው አጅሬ ሰው እኮ ነው የሚል ስተትህን ነው የሚነግርህ በዝንጀሮ አድርጎ። አንተም አትቆጣም። ለሰው ሞታ እንደሰው አለች ቀበሮ እንደሚባለው በቃ ይኸውልህ እና እንዲያስተረሳኝ አንድ ባልንጀራህም ጋር አንድ ጊዜ እንትን አንድ የምን ቆዳ ይቼን እቺን ነገር እንደውም አስታወስከኝ። አንድ ባልንጀራ አለኝ እናንተ ሰፈር ባልንጀራዬ ቤት ውስጥ አንድ ቆዳ አለች። ብዙ ጊዜ ቡኒ አይነት ነገር ነች። ያቺ ቆዳ ተለጥፋ
አንድ በቃ ታዋቂ አይደለ ቡኒ እኮ አይደለኝ አይጥማ ነች። አይጥማ ነው የምትባለው እሷ። አዎ አይጥማ። እና ስለሷ ቆዳ በጀብዱ ነው የሚነግረን ብዙ ጊዜ በቃ ጀግንነት እንደፈጸመ አይነት ነው የሚነግረንና የተከበረች እንስሳ ቆዳ እንደሆነች ነው ብዙ ጊዜ ሲያወራልን። አንድ ቀን አንተ እዛ ቤት ተገኝተህ ቆዳዋን ማንነቷን አጋልጣል። አዎ ጥፌለት ሄድኩኝ። ሳያት ጊዜ ያው የቤት ወደው የሚያረቧት ሳይሆን በገዛ እጇ የምትረባ ወይ ዶሮ ፈጅ ነች ወይ ሸለምጥማት ነገር። ስለዚህ ተስር ምን ብዬ ጽፌ ሄድኩኝ። አምና ቀበሮ ዘንድሮ ድመት ደጋገመችኝ ይች ወንድነት ብዬ ጽፌለታለሁ። አዎ ድብናት ሌላ የሆነ ነገር ይለን ነበር። እሷን ድመትነቷ እንደውም ከአንተ ግጥም በኋላ ነው እኛም የገባል። አዎ እንደዚህ የቤት እንትን ነገር ስለሆነ ሳያትም ጢሟም እንዳለ ጢሟ አለ አስታውሳታለሁ። ነፍሷን ይማር እንጂ ውሮን ሌላ ምን ይባላል? ነፍሷን መኪና ይቅጫት እሱ ይደላት እኮም ደግሞ አልታወቀም። እስቲ ከዚች ከውሮ ወደ ዝንጀሮ እንለፍና ሰሜን ሸዋ ነበርክ ግን በነገራችን ላይ አይደለም። እኔ ይህንን የገጠሩን ህይወት እከታተላለሁ። የሚገርምህ እኮ አሁን አማርኛን የአማርኛን ባህል አማርኛ ራሱ ቋንቋው የሚገርም የሌለ የሚመስለን ነገር በአማርኛ አለ። ለምሳሌ አሁን እኛ ስናድግም ቲራ እያልን ነው። ከጣሊያን የተወሰደ ነው ቲራ፣ ጠረባ፣ ቴስታ። ነገር ግን አማርኛ ራሱ አለው አላቸው እነዚህ። አዎ በቲራ ጣልኩት በቲራ ሲልህ ቲራ የሽካፎ መሽካፎ ቲራ ነው በሽካፎ ጣልኩት። አዎ በሽካፎ ይልሃል። በጠረባ ደግሞ ሲል የእንጭብጭቢት ነው። በቴስታ ደግሞ የስግሪ ማለት ነው። እንዴ እኛ ከሰል ማንደጃ በዚህ በአዲስ አበባ እንለዋለን። በላይ ሀገር ደግሞ ፌርሜሎ ይሉታል። ነገር ግን በሰሜን ሸዋ ግን አለው አማርኛ አለው። ለምሳሌ ጉልቻ አንድ ቦታ የማይንቀሳቀስም። ከሰልማንደጃውን ግን እንክርት ይሉታል። ከሰልማንደጃ ወዲያው ስለሚወዛው አሁን አመዱን እንድታራግፈው ሲፈልጉ እስቲ እንክርቱን አንገላታው። ትክክል እኮ ማንገላታት አመዱ ይራገፋል። ይዛን ልክ እንደዚህ አይነት እኔም እንደዚህ አይነቶች ነገሮች ገጠሮች ሲመጡ አዳምጣለሁ። አሁን በዝንጀሮ ዘፈን የተባሉ ቀኛማቸርነትን እንግዲህ እንደው ስም አርገን እንውሰድና በበቅሉ እየሄዱ እንዳለ አሁን ዝንጀሮች ከጎመራ ሰመል ገብተው ሲሸመጥጡ መለከቱና ወርደው ለማባረር ድንጋይ ፍለጋ ይጀምራሉ። በዚህ ጊዜ ቀፈታቸው አላስጎነብስ ብለው እንዳስቸገራቸው አዩ ዝንጀሮች ቀኛማይ ቸርነት በበቅሎ ይፍሰሱ ጠግበን እንወጣለን ድንጋይ እስኪያነሱ መቼ ተፈጠሩ ለጠባቂነት እርሶ የሚያምርቦ ቀኛማይነት ቤትም አልተየ ቀፈታም ዝንጀሮ በሳቅ አይግደሉን ቀኛማይ ዘንድሮ ዝንጀሮ ቢወፍር አይወጣም ገደል በቅሎ ላይ ሲቀመጥ ያስቃል ወደል ሌላቸው ቀኛማቸው እንደው ይህንን የሚላቸው አጀር የሰው መሆኑ ቢያቁም በዝንጀሮ ስለምተናኘ ዱታ ለማለት አይዳዳቸው። አዲ አርጋቸው ድክር የተባለ ፉንጋ ቢጤ ደግሞ ጋቢና ዱላውን አኑሮ ጥሻው ሲጸዳደ የተመለከቱ ዝንጀሮች ዱላውን አኑሮ ወገቡን ሲሞክር ይመስላል ገመሪ አንዳርጋቸው ድክር ሸማሳ አጣፋ ቢገባ መሃላችን ቅጠላ ጎረስ ነው መስሎን ወንድማችን አሉት ይባላል። ሰብል አጠባበቅ ላይ ልልነት መዝረከርከን ለሚያሳዩ ገበሬዎች ደግሞ ከነበለው እርሻ ለእንጀራ አመጣለሁ ከናለቤ እርሻ ለደቦ ይመጣለሁ ከተሻገር እርሻ ለጠላ አመጣለሁ ዘንድሮ በትሳስ ልጀነደራለሁ ስትል አሁን መልክና ቁመናቸው ከዝንጀሮ ቤተሰብ ደግሞ አይሻልም የሚሏቸው ጎረምሶቹ ዝንጀሮች የዝንጀሮ ጎረምሶቹ
እንዲህ አማች ለማድረግ ሲዳዳቸው መልኩ ምስያችን ቁመቱ ኩያችን ልጃችን ያግባ ይሁን አማቻችን ትዳር ከጅሎታል ያፋጫል መላኩ ቆንጆ ልጅ አለችን ሽማግሌ ላኩ ተናጋ ገደሉ ባረጋሽ ለላይኛ ልጅ ጥለፋት አገኝ ብሌላ ይሏቸዋል። አንዱ ደግሞ ለዳቆን ማሽላ ወቅቱ ምርቱን ሳነሳ ቅዳሴ በመግባቱ ዝንጀሮ ከየቃጠላው ተጠራርተው ማሽላውን ድባቅ ከመቱ በኋላ እንዲህ ያለ ሲሳይ ፈጣሪ ይመስገን ባለቤት የሌለው ማሽላ ሲዘገን ቢሰፈር ማሽላው 59 ቁና አቡን ይሁንልን አነሰው ድቁና። በጣም ባለውለታቸው ነው። ታዲያ ገብጋባ ሚስት ማገባ እና እንትን ይሄ ካውድማ ላይ ጥሬ ሳይ እንደ የወዳደቀችው ሚንትን የሚለው በላሃን ዘገየ ምን አይነት ንፉግ ጥሬ ሲለቃቅማየ ነው ሲጠርግ በላሃን ዘገየ ገብጋባ ንፍሩን ይቀቅል ሚስት ማገባ ደግሞ ድንጋይ ሞሮ ለሚያበዛና ሰብሉ ደማቀምስ ክፉ ተገባቂ ገበሬ ደግሞ በሞልሟላ ድንጋይ ልጄን ቢስትብኝ አሞብኝ አደረያ ተኮሰብኝ ፈሪ ነው ቦገለ ያበዛል ድንጋይ ውሃ ሊጠጣ እንኳን ዞር አይልም ወይ ትለዋለች መጫቷ ዝንጀሮ። ታብታም ተበድሮ እንደዚሁ ተዘራ በኋላ መጠባቅ አውቶ ሰብሉን ለዝንጀሮ ሲሳይ ያደረገው እንዲህ ነው ደግ ሰው ለነብሱ ያደረ ራቻ ዘራልን እየተበደረ እርጥቡን ስበላ ጥበሹ ይለኛል ደረቁን ስበላ አንኩቹ ይለኛል ይህ ሰው ዘንድሮ ለሚስት አስቦኛል ብላለች ይባላል ልጃገረዲት ዝንጀሮ። እንደ ሰውነቱ ደግሞ ጸጉር በጸጉር የሆነውን ደግሞ ከሰዎች መካከል ሰው ተተመረጠ መሳይ ዘመዳችን ሰልካካው አመጠ ዝምድናው ሲቆጠር ቅርብ ሆኖ ተገኘ አክስታችን ሆኖች እናቱ ተናኘ። የቀኛ ማታሽከር ደግሞ እንዲሁ ጠመንጃውን ይዞ አርህላርህ እንትን ሲል አንድ ጊዜ እንዲያውም አይናቸውን ብልጠጥ እያረጉ ሲያሾፉበት ዝንጀሮቹ ተኩሶ 30ውን እንትን ይስታቸዋል። አረሁን ሲቆነን አንገቶ ጠመንጃ የፊተውራሪ አሽከር ይመስለናል ጥጃ አጀባ ተኳኳስ ሰማዩ ታረሰ የጥይቱ ርቀት ሰማይ ላይ ደረሰ አታሲዙ ብረት ገደል ለዛተ ሰው የትለሜጤ ዱላ መቻነ ሰው እያሉ መዝፈናቸው ይተረካል። ደግሞ ዝንጀሮ ሲያባር ገደል ገብቶ ይቆስልልሃል። ወሬው እንደተሰማ ሁለት የሚታማባቸው ሴቶች አሉ እዛው እየበረሩ ይደርሱና ዝንጀሮ ጉድ ሰራኝ ዝንጀሮ አገረረብኝ እያሉ የፊናቸው ሲጫጫው ሴቶቹም ሰውየውን ለየግላቸው ለማድረግ አንዷ ቡልኮ ሌላኛዋን ጋቢ በመፍተል እንደሚያለብሱት ዝንጀሮቹ ሚስጥር ያውቁ ኖራል። ዝንጀሮዎች ነው መቼም የሚባለው። ሲሮጥ እንደ ፈረስ እንቅፋት ቢመታው እግሩን አልጠለፍ ነው ምንድነው ስሞታው ልናነሳው ነበር ቁስሉን ተኮሰው ቃሬዛ በእጅተን አፋፍ ልናደርሰው የተለያየ እግራቸው ሸፋፋ ሆነ ተካልኝ አስምር የላላውን ለፉ ልጅና ነቃሉ ስትወላከፉ የተለየ ደግሞ እስቲ ምን ያረጋሉ መምሩ ናቸው ቅዳሴ ሊገቡ ሰብላቸው መሃል እንጨት ያቆሙና እንትን ደበሉ አልብሰውት ይሄ ዝንጀሮ ማባረሪያ ምንድነው መስፈራሪቾ ነው ምናምን የሚባለው ነው እንትን ወፍ ከልክል ይሉታል እንደሱ ይሄኛው እንትን አስቀምጠው እሳቸው ቅዳሴ ገብተዋል። ዝንጀሮ ግን አይተው ገብተው ሙሉ ጠርገው ከበለም የመምር የኑሮ ተዳሎ አጣንና ነው ወይ ሰውና ደበሎ ሲሉ ዝንጀሮቹ ዘፍነውባቸዋል እየተባለ ይወጋል። እንግዲህ በዝንጀሮ ነው በቃ ሰሜን ሸዋ አካባቢ የሚነገረው። ይሄ ስነ ቃል የሚባለው አይነት ነገር ነው። እንደ ስነ ቃል ነው። ስነ ቃል ነው። አባብለ እንዴት ተናገራለህ? ሌላው ያው በእኔ የታወቀው ፍቅር የቸም እስከ ዛሬ ያላወጣኋትን አንተ አወጣኋት ነው። መቼም ይሁን ምንድናት እቺ የፍቅር ነገር? ገበያ ነው እንግዲህ ይኸውል ከፍከፍ የጫማውል ጭምጭም ለሾህ ተጫምቼ ለኔ ሆነ እንሻክም ደርስ ለገበያ እሱን ሳስታም አልፈውኝ እኮ ሄዱ አዛውንቱ አቅም አራ ሊወድቅና አራ ዲያሎ ባባያ ወዲያ
እንቅቡ ዘንብሎ አግዲም ዘእዘእ ሽቅብ ደገፍ አርጎታይ ግምኛ ሙከውት ኋላ ይወድ እናታ አፈሩ ተአመታ ሙስ ገባላ ዋጋ እንዳይነስበት ቆለኛዋ ልጅት የሸበል እንዲያገት ስንወጣ ሽቅቡን ጨላ መገንጠያ ተኛ ጋር የብልቋት ተጦጣ አፋፍ ደርሰን ታሙስ ገባላ አቅምተን ገባይተን ተሎ ለመመለስ ጀንበር ታተእድመን የሸህላ ሽክና የጣንገል ጀበና አዝላ በጀርባዋ ባፈርማ ኩታ ሀጉን ንፏጥ አልፋሸብ አርገው ተሽንጧ በግፈጅ ሸህላ ዲስቱን እንደ ራስ በርኔጣ ደፍታው ተአናቷ እፍያውን ግጣሙን እንቅ አርጋው እዩዋ አፈስ ስትታረገን ሽንጣ ማቀበት ተንፈስ ሊል ያማረው መሰል ሆና ጥይት ጎተት ብዬ መንገድ ይበለቀላት አንገቷ እንደደፋይ ስታልፍ የጎነታት ሁላልኝ የጩልቂት ወርቅ ንጣፍ ደረት ሁለት ሙጥሙጥ ሎሚ ሽቅብ ሲጎንበት አንድ የብር መስቀል ሲደበቅ ሲጫወት አዲያ ሳልጠግበው ቀደመኝ ሸማ ወደቀበት ታይቶ ላይ ጠገብ በስሎ ላይ በላ እንዴት ያጎመጃል ይሄ እርሜ ሰው ገላ ትለኔ እንድትለኝ እንደሌለኛ ጋር ልብ ታልሎ ፍሬውን በሌላው ትታክር ምን በብቸኝነት አይዞህ ባየሌለው ሌጣውን የሚኖር የማይበስል በስሎበት ቁልቁል ሄዶ ሲያድር ሃዲያ ባለጋነት ባንቱ ታይቆጠር ወዲ አሉ ያልሽ ወዲ አልህ ነበር ሰልበድሜ እንደማልቅ እጅግ እንደማልበልጣት ዘልቋት አንገቷን ደፋች ውስጥ ወይራው ገባት እንደውላት አርጌ ብድር ላቆየላት ራመድ ብዬ ደርሼ ቀርቢያት ቅድም እንዲያረዳ ሼህ ጫሜ እየወላከፈ የቄሰው ቀርቶ ተኋላ የመጣው ጣጥሎኝ አለፈ ያለብእን ቆንጥር ጋር የጣና ሾህን ፈርቼ ነበር ሃዲያ ያለው አሁን ግን ጠልፍ የበሽመሌት ላይ አስኩ ልገይሻለሁ ያናትሽን በግፈጄኔ ፍሬጅግም ነው ባባያም ሰውነት ትርንጎም እንደዛው ሙዝሚያም ያህል ነው ያንቺ ገላገል ግን እሳት ይምታው የብረት ያህል ነው በየተሰነዘር ወዲያናቷ በግፈጅ ልታከላከለኝ እሷም ትሰነዝር ተያዝናጅለች ዮሴፍ ምስክሬ ነው ማለለው መጫሜን ይዞ አናቴን ሰበቀው ባተት አልሁኛ ተያ አይሆንም ተላት አሻፈረን ብላ ተድ ጀመር ፊፊት ሀጥናፍ የዋርካ ስር ገባያተኛ አርፎ ተሚያልፍበት ደረስንና ስና አንዲም ሰው አይተዋለና ተፊት እንቅብና በትርየና ኖሪው ምድር ልገዛት ታወር ተዋራዋት ዞር ፈቅዳ ሰግደድ ያለች አውርዳ ልታኖር ሐሽን ጧሏን ቋጠሯን ትትፈታው መድአፍ የተጣድፎ ጉዮን ቢነካው ምር ብላ ብዘል ያ ሁሉ ያገልማት ተንኮታኩቶ አረፈው እኔም ትቼልት ሄድ እሷም ልትጥላ ለካ ኖሯልና ወድቁ ማይነሳ ገላፈሯን አዝላ ገላፈሯን ትልቅ እኔ ነው ይሄ ትልቅ ሚስጥር ያለው ነው ደስ በሚል ነገር ነው ይሄንን የገበያ ፍቅር የገለጽከው እንዴት ነው በጋዱ ዓለምስ የፍቅር ነገር እሱ ላይ እስካሁን አልሞከርኩም እንግዲህ መቼም እድሜንም ያለ ልጅ አይኖርም ያው አሁን እንግዲህ ሀብዬ ጀምራለሁ ጻፋ እንደዛ ያው እንደ መብራቱ እንደ ውሃው በሱ መልክ እኮ ማመልከት ይቻላል እኮ አረ እንደባ ወስጣታ ደርሰልኛል እያዋዛህ በግጥም እያዋዛህ አዎ እንግዲህ ምን አረጋለሁ እስኪ ባለበገ እንደው ደህና የምትለን በግ እስኪ ያሳየን እንግዲህ ይሄኛውን በግዩት ያው ይሄማ ገና እንደው ሲያዩት እኮ ጸጉር ብቻ ነው አይገታው ከተባይነ ብቻ ጨበጥ አርጎ ነው እስኪ ይሄ እንዴ ደግሞ መልኩም እንደው ቀለብ አይስም ባከ አይ ከተምቼ ለላንቲካ ነው እንዴ ፈቅደ መጡ ባይሆንም እንደው መቼም እንደው ሲያዩት ያላማረ አይደለም የሚባለው በእጀ ይሄኛው እስኪ አምጣው
ይሄ ደግሞ ሸርፏል። ጌታው አገሩን ባያውቁት ነው። እድሜ እንጂ አገር ጥርስ ይሸርፋል እንዴ? አገራችን ገታና ጎድር ሳር ስለሚበዛበት የከብቱ ጥርስ ያለ ጊዜው ነው የሚሰበር። አይመስለኝም። ደግሞ በህላይ ይሄኛው የዘርም አለበት። እንዴት? በደንብ ይመልከቱ፣ ጥርሱን አስተውሉ። እናቱም እንዲነት እርሱም ያው ፍንጭት ነው። በነገራችን ላይ አብርሃም ከነዚህ ከምትጽፋቸው ግጥሞች፣ የተለያዩ ጨዋታዎች፣ ቀልዶች በተጨማሪ አንዳንድ ከሰዎች ጋር ስትነጋገር ያልተጠበቀ ነገር ጣል ታደርጋለህ። እኔ እንኳን አስታውሳለሁ ከአንድ ሙዚቀኛ ወዳጄ ጋር ቁጭ ብለን አንድ ቦታ ላይ አንተን አግኝተንህ አብርሃም ምነው ዘጋኸኝ ሲልህ አሃ ኮፍት ነበርኩ እንዴ ያልከውን አስታውሳለሁ። ምን አለ መሰለ አንድ ነገር ተመናገር በፊት ማሰብ አለብህ። የሚያመጣው መልስ ዘጋኸኝ ታዲያ የዘጋ ክፍቱን የተወያለ የዘጋ ለምን ይወቀሳል? ክፍቱን እንዲያው መዝጋት ነው እንጂ ታዲያስ አሁን ይኸውልህ አባባል አወቅን እንልና ልክ ስንል ያኛው ለሚመልሰው ነገር ትክክል ነው ወይ? እኔ እንዲያውም እስተናካቴው ልሸኝህ የሚለውንም ነገር እንዲያው አልቀበልም። ለምንድን ልሸኝ ስትል ሬሳ እኮ አረገ ማለት ነው። ትንሽ መንገድ ላይ አካሄድህ ነው የሚባለው። ሬሳ ልሸኝ ነው የሚባለው። ሴትን ልሸኝሽ ብትል ጥሩ። ሬሳ የሴትም ሆነ ወንድ እንደ ወንድ ነው። ሬሳ ተሸኘ። ሴትን ልሸኝሽ ይባላል ነው ላካሄድሽ ቢባል ስለሷ አይ ምንም አይደለም። ልዩነቱ ምንድነው? አሁን ወንድ ልሸኝህና ሴትን ወንድ ልሸኝህ እንደ ሬሳ ቆጠርከው ማለት ነው። ወንዱ አስክሬን የሴትም የወንድም ቢሆን ሬሳ ሄደ ስለሚባል በወንድ ነው ልሸኝህ የሚለው ቃል። ልሸኝሽ ከሆነ ግን ችግር የለም። ልሸኝሽ ምንም ችግር የለው። አስክሬኗን እንሸኛት ስለማይባል አስክሬን እንሸኝ ለወንድ ነው። ለወንድ ግን ልሸኝ እንዲህ አማርኛም ብታየው እንዴት ይከፋል። እንግዲህ ሰምቶ አሁን ከእንግዲህ ወዳጃችን ሙዚቀኛው ዘጋኸኝ አይልም። ዘጋኸኝ እኮ ታዲያ እንዲህ ዘጋ ክፍቱ የተወያለ ለምን የዘጋ ይጠየቃል? እንግዲህ አብርሃም ታምሃል ተብሎ ለካ አንተ ታምር ስትሰራም ነው የቆየኸው። አዳዲስ ስራዎችን አቅርበሃል። በአድማጮች ስም እናመሰግናለን። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። የገጠመኝ ነገር መብራት ልከፍል ይሄ በካርድ የሚሰጠበት ካርድ የሚሞላበት የካርድ የሚወስደው መብራት ቆጣሪ ጋር መብራት ኃይል ሄድኩኝና ካርድ ሞሉልኝ። መብራት ኃይል ራሱ መብራት የለም አሉኝ። መብራቶች ሆናችሁ መብራት የላችሁም አልኩ። ይሄ እኮ ማለት አልኳቸው የአባይን ልጅ ውሃ ጠማው ሳይሆን የአባይን መልካ ውሃ ጠማው ራሱ መውረጃውን ራሱ ማለት ነው። እንግዲህ መብራት ችግር አለ። ያው ዛሬ ነው እንደዚህ እኮ ያየሁኝ ነው። በጣም ለየት ያለ ነው ደግሞ መብራት ኃይል ራሱ መብራት ከሌለው መብራት ኃይል መብራት የለም ሲል ነገ ደግሞ ውሃ ክፍል ውሃ የለም ምን ማለት ነው? እንትን ነው እንጂ ቆቃ ውሃው የለውም ማለት እኮ ነው። እንግዲህ ያው መብራት ኃይል ከራሱ ጀምሮ ደግሞ አንዳንድ ደግሞ በእኛ ምን አለ እንዲሁ ያለ እንትኑ ጥሩ ግልጋሎት የሚሰጥም የሚወቀስም አለ። ዝም ብሎ መተረቻ ያደርጉታል። ለምሳሌ አሁን ገብስ የሚል ነገር ይዛል። በደል ተበደልኩ ብሎ ጠየቀኝ። ማን ነው የጠየቀ? ገብስ ራሱ ገብስ። እና ስለሱ እንግዲህ ምን አልወ አምና ታገባሁት ተሰጠኝ አዝመራ ከርሞ የተቀመጠ ታለኝ እህል ጎተራ አጋጥማይ በነበረ እንዲት ጥቂት ጉዳይ አቅንቼ ልመለስ ሰኞ ገበያ ላይ 6 ቁና ገብስ አውጥቼ ሰፍሬ ባቅማዳ ቋጥሬ በጊዜ አድርሼ ላውለ ችግሬ ሽቅቡን ወጥቼ የሜዳው ማቡ ስፍራ ፈጥኖ ለመገስገስ ገባታ በተን በማሳ ቋርጬ በተለው ለመድረስ የህዳር ወር ንፋስ ሲነፍስ በለሆሳስ ተግራ ወደ ቀኝ ተፊት ወደ ኋላ ሲያረግድ ሲነሰነስ ንጥር ወርቅ ውሃ መልኳን ጠባራቂ ተንጣሉ አዝመራ ገብስ ማሳውን አልብሶ አይነት ያጥበረብር ሲቃና ሲጎነበስ
ሹክሹክታው ሲርሲርታው ሲተሻሽ ሲንሳረር ዝግ ብዬ ባደምጥ አረፍ ብለህ አድምጠኝ ያለኝ መስሎኝ ብቀመጥ እንደው ሰው ነህና ለሰው ማርላት ተሐቄም ብለህ አውራ። ማን ያምራል እንደኔ እንደ ገብስ አዝመራ ወር ባልደርስ ወራርስ ስጠጣ ስጎረስ እንደምን አልኮራ። ጥቅሜና ምግባሬን ሲያንሳንስ ሲያንኳሰስ የሚለው ለምን ነው? አትኩራ ገብስ ጎመን ባወጣው ነብስ እኔ ጣለውን ተሞት ሲተናነቅ እኔኒ ቢቀምስ ሌላ ህልወት አለ የሚያተርፋችን ነብስ። ሀዲያ ከሞት አፋፍ ደርሼ በመልስ ለምን ነው የሚሉኝ? አትኩራ ገብስ ጎመን ባወጣው ነብስ። ችግር ሲደርስበት የቀለለ ሆኖ ሲያውቅ እንደሚወጣው ምሳሌ የሚያረገኝ ሲል ገብስ ነው ዳው። እስቲ ተኔ የሚቀል ሌላ ህላቶ ነው። ሰንፎ ያላረመ የማይመች መሬት ጥንቁቅ ካልሆኑለት ቶታ መጣዋለሁ መቸሰኔ ቢሆን ባቄላ አላለለት። በቆሎነት ቢሉ ቢጋግሩኝ ጋሬ ቢጠጣኝ በጥብጦ አስተራርሼለት መጫቷን እንኳ ገንፎ ሲለቁጦ እረ ተህል ዘር ስማ ተገኘና ነው ተኔ ተግባር በልጦ ሲል የሰውን ነገር በሰውኛ እንደበት እየወጋኝ ገልጦ ወደ መንገድ ገባው ገብስ ይዤ ላቀና ችግሩን ባደምጥ መቼም አልማርኩትም እኔም ሰው ነኝና። አይማር ማን ይምረዋል? እንዴት ነው እንደው አመት በዓል ላይ አብርሃም ምን የተለዩ ነገሮች አሉ? እስከ ዛሬ እንደው ካከበርካቸው እንዴት ነው የሚከበረው አንተ ጋር? እኔ ቤቴንም አከብረው፣ ነገር ግን አመት በዓል ዋዜማ ላይ እነዚህ በግ የሚሰርቁ ምናምን ነበር። አሁን አንዱ ትዝ የሚለኝ በግ ሌሎቹ ሲሰርቁ ያያል። ሲሰርቁ ዝም ብሎ ማፈስ መስሎታል። አሁን ቀስ አለና እንደዚህ ሄዶ ማንሳት መስሎታል። ደግሞ አይንም አይገባው ነው ቀስ ብለን የምሰርቀው። ሲሰርቁ መረጠ እሱ ገዥም እንደ የዛን ያህል እንደ አይመርጥም። ምንም ያህለውን ብድግ ሲያረጋት የሰሜን ሸዋ ባላገሮች ናቸው። አንደኛው ዝም ብሎ አየውን ወተወስዳት አሉ ሲለው ጊዜ ተጎኑ ያለው ይውሰዳት ያረበት አይልኝ አለና በዛ ቂቤ በጠጣ ዱላ አናቱን ጓ ሲያረገው በቃ ተፈላልጠውት በኋላ እንዲያውም ሐኪም ቤት ሲወስዱት ሴትዮዋ እዝህና መስፋት አልችልም የካቲት ውሰዱት በቦንዳ ነው አሉ። ስፋቱ እንደው ቦይ ሰርተውለት ልጁን ጭንቅላቱ ሌብነት እንግዲህ አደገኛ ነገር ነው። በበጉ ፋንታ ያሳርዳል። ስለዚህ ያው መጠንቀቅ ነው። ገበያ አካባቢ እዚህስ ላይ የምታስተላልፈው መልእክት ምንድነው? ገበያ ውስጥ እንግዲህ በገበያ ላይ ስትሄድ እስቲ ወርቅ አሁን መርካቶ መሃል ወርቅ ምናምን አርገህ እንኳን ጉያ ውስጥ የሸጎጥከው የሚሰረቅ ቦታ ወርቅ ተደርጎ ይኬዳል። በተለይ ሴቶች እንደዚህ ጌጣጌጥ ሌባ ያልሆነ እንኳን ወደ ሌብነት ይመራል። ስለዚህ ህጉ መስረቅ ትክክል አይደለም በህግ። ነገር ግን እንደው ህጉ ባይጠቅስ እንኳን አየህ ይሄ ወስደህ እንደው እንትን መስጠት አይደለም እንዴ? በገዛ ፍቃድ ወስደህ መስጠት ነው። በገዛ ፍቃድ እንግዲህ ወደ ገበያ ስትሄዱ ጌጣጌጦችን እንዲህ ለሌባ አይን ውስጥ የሚከቱ ነገሮችን ብር መገበያ እቤት መተው ነው የሚሻለው። ለምን እቤት ጠባቂ አለ፣ ባለዋስ አለ፣ ባለምን አለ። ስለዚህ እንደዚህ ማለት አብርሽ ሌቦች ላይ በጣም ተነስተሃልና ተሰርቀህ ታውቃለህ እንዴ? አንተ እኔ ምን ሞባይል 12 ሞባይል ነው የተሰረከው ታዲያ። በፊትማ በቃ እንደዚሁ ከታክሲ እንዳወጡብኝ ምን እንዴ ለምንድን እኔም ማተኮረው ስራ በቃ ወይ አንዱን አይና የሚሰራው ስራ ይገርመኝና እንዴት አድርጌ ልጽፈው እያሰብኩ እንዳለ እኔን ራሴ ጽፎኛል ሞባይሌን። አይወረክትልህም ሞባይል ማለት ነው? አዎ ተመንግስት መስሪያ ቤት ያለም ተግሉ ተቀጣሪ ሆነው የሚያገለግሉ ባለ ጉዳይ ሲባል ተጠቃሚ ሁሉ አንድ አትፍረዱ፣ ሁሌ ያጠፋት በሉ። ዘለፋው ወቀሳው እርግማን ኩነኔ ማሳጣት ማጣጣል የነሱን ጭቃኔ እንዲህ አደረጉን እንዲሆንኩኝ እኔ ሲባል ነው የምሰማው። የኛ ይብስ መጥኔ
ስንቱን በየቀኑ እንዳመላመሉ ጥፋታቸውን እንጂ ደግ አወራም ሁሉ በአንበሳ አውቶቡስ ቂብ ብለው ከወንበር ከበስተግራ ላይ ያውም ከመስኮት ስር 1-2 ፌርማታ ለመውረጃ ሲቀር ሲገባ መጠጋት እንደመቅረብ ከበር ከመውረጃው ስፍራ ልክ እንደደረሱ ሌላ ወራጅ ወርዶ ሲነሳ አውቶቡሱ ካሳባቸው ነቅተው በወሬ ዘንግተው ድንገት ሲያስታውሱ አንዴ ከወንበር ስር ሲያጡት ከሰው ግር እያተራመሱ ማለፊያ ፍለጋ ግፊያ ይጀምራሉ ወደ በር ሊደርሱ። አንዴ ዘዋሪዋን ገንዘብ ተቀባዋን ሲረግሙ ሲወቅሱ የከፈሉ ይመስል ጭማሪ ከዋጋው እንዲቀሰቀሱ ከመውረጃው ደርሶ አሳፍሮ አውርዶ ሲሄድ ሲነቃነቅ የባጡን የቆጡን አሉባልታ ሜታን ወግን ከመጠረቅ ብድክ ብሎ ባተው እንዲሁ ነጂ ካርኒን ቆራጭን መሳደብ መጨቅጨቅ የመኪና አካል ከመደብደብና ከመምታት መደለቅ አልከፈሉ ገንዘብ ለመጓጓዣ እንጂ ለማንቃት ሲደርሱ ምን ጥፋት ሰሩና ሹፌር ትኬት ቆራጭ ይታሙ ይወቀሱ ምን ባረገ ይደለቅ ይመታ አውቶቡሱ ይልቅ የሌላውን የተገልጋይ ጊዜ እንዳጠፋረሱ ተመቻችተው እንዲህ ደልቷቸው ከወንበር ለአንድ አፍታ ሳይቆሙ ጋት ሳይሄዱ ስንዝር መንገድ እንዳይረዝም መጋፋት እንዳይኖር ሳንቲም ተቀባዋን ከመጨቅጨቅ ሾፌር ለወንበሩ የሚቀርብ ጥቂት ቀና ቢሉ መስኮት እኮ ነበር ይዝለሉ መዝለል ነው አቡ ንብረት ከማጥፋት በቃ ታዲያ መዝለል ይቻላል ታዲያ ይሄደም ቢሆን አውቶቡስ ታዲያ ይሄ እንግዲህ ለህብረተሰብ ነው እውነትም ዘንድሮ በጣም ተነስቶባል ምንም አይነት ምረት አታረግም በቃ የምታያቸው ማለት ነው ሁሌ እኮ እነሱ የስንቱን ይችላሉ ልክ ነው በጣም እንትን ይላል አንዳንድ ጊዜ አንዳንድ ሰዎች በጣም ነው የሚቀጠቅጡት ታዲያ የሚገርምህ እንደውም ታክሲ ላይ እኮ ላሜራ የሚሏቸው ሰዎች አሉና እንደ ላሜራ እንደ ስራ እኮ የረዳቶች ረዳት ሆነው የሚያገለግሉ አሉ አንድ ጊዜ አግኝቻቸው ነበር እነሱ በቃ ታክሲውን እንዴት እንደሚቀጠቅጡት አልኩ ታዲያ የታስኪ በንግዝግያንቆ ግራ ቀኝ እያለ ነቅነቀለ ማይላ አንድ ተጎደለ እኒ ከተሜች ወያላ የሚሉቱ ኡን ይመስለውን ሰውን አጃጃለ እንኳን የደንቡን ያህል ገሚሱን ሳይሞላ እያለ የሚጮኸው የሞላ ቁጥር ያውቅም እንዴ ድፍን የአዲስ አበባ ታክሲ ወያላ ሞላ ሄድን ሲባል ደሞ ቁጥሩ በስንት ሰው ልኬታ ሆኖ ሳው ለምበሩ አንድ ያክሉና ተባበሩ ይላል ነው ተነባበሩ ሞላ ቢሉ ብለት በራሪ ቢሉ ብለት እያነባበሩ ሰውን አናት ባናት መሸጥ ሲልሳ ሳንቲም ማስጨመሩ የምንከፍለውን ለመኪናው መብራት እንዲሚል አለ ተባበሩ ስለዚህ ተነባበሩ በሚል ተነባበሩ ማታ በተለይ አሁን ታክሲ ሲሞላ ታዲያ ተባበሩ የሚለውን በተነባበሩ የሚጨምረውስ ደግሞ እኔ የምለው ማታ እንትን አስፋልቱ ጥርስ አይወጣ ቤንዚን ማታ ይጨምር የመብራት ብቻ ነው የሚያበራው መኪናው ስለዚህ መብራት ነው ማታ የሚጨምረው ትራንስፖርት አዎ መተሳሰብ ያስፈልጋል እኮ ይሄንን እኔ አየሁትና አይማረኝ ላለመር ይሄ ቦኑ በየቦታው ሂድ ላይ ተቅም ሰርተው ነውና አሁን አንዳንዱ እንደውም በመንገድ እንትን እየፈረሰ ነው በቃ ተመልከት የወጣበት ወጪ ስለዚህ በየመንደሩ በየስርጡ በነጭ ተሽሞንሙኖ ለጠላት አይባል ቃታ የለውም ሚሳብ አይፈስ ወይ ጎርስ ቧንቧውን ደግኑ ጎርፍ ለወሰደው ውሃን ቆት ለሞተ መታሰቢያ ነው የኛ ሰፈር ቦኖ እንኳን ለኗሪው ለእንደዚህ ተጠማለ ያጣጣ ለራሱ አልሆን ብሎ በጣይ ተላልጧል ራሱ ሙሃቢያጣ ያለ ስራ እንዲሁ ቧንቧ ይዞ ተቀምጦ ማባቢያ እንደ ህፃናቶች እንጀራና ጡጦ ተበቀር ሀዲያ ተነግዛሪ ያልን ሌላ አዘነ እንኳን መላ እንዳይልልን ወይ እንደ ሰው እንደ ጽዋት ለውሃ ያላለው የቦነዋለው ማሃን ቦነው ስራው አልቆ ደጃችን ቆሞ አይኑን እያየን ከሰማይ ላይን ከማይደረሰው ስንት ክረምት ተጣጣን መቼም አምላክ እንዲው ደሃናቸው ብሎ ነው እንጂ ባይተውኝ ሲካም ሲገነባ ሲታጠር ሲቀባ ቧንቧ ሲበጅለት ቆጣሪ ሲገባ የወሰደው ጊዜ የፈጀው ወራንሶ ላይ ጠቅም የተቀባው የረገፈው ቀለም ተቀባ መልሶ እስቲ መረቅ ብለው አሁንም እንዳለ ነው አንደኛውን ጨርሶ ሰበብ ፍለጋ እንጂ እንደው ውሎ የሚደርስ አድር
ይልቅ የተጠማ ሲጠጣ የመረቀው ከልቡ ነውና ለጽድቅ የሆነበት። አሁንም አንደኛው ለየሰው መዛበቻ መተረቻ ሆኖ ያላገባ ሰውን እያለ ያነሰዋል። ተገትሮ ቀረ እንደ ኬላው ቦኖ። ኬላ ፈረንሳይ ኤምባሲውን ጨርሰ እዛ ጋር ነው የቆመው እንዴ? በቃ ታዲያስ ኬላ ቦኖች ስንት ጊዜ ሆነው እሱ አሁን እንደዚህ ጾሙ ከቆመ? ወይስ ስንት ዓመቱ? ውሃ የለውም መሀን ቦኖ ነው። አሁን እንደው በቃ ክረምትም ሲመጣ እንግዲህ ከላዩ ራስ ሊል ይችላል አይደለም? ራሱም ክረምት መጠበቅ ጀመረ። እንዳፈቀው ክረምት ታዲያ የኬላው አሁንማ የቦኖ ዙሪያው አጥሩ ልብስ ማስጫውን እንትኑ ደግሞ ወፍ ማረፊያ ቧንቧው ከሚያላቸው ብዙ ዓመት ሆኖታል እሱ የትናት ስንት ጊዜው። አሁን እንግዲህ ያው ሌሎችም ቦኖች ይታወሳሉ። ሌላም ቦታ እኮ እንደዚህ የቆመ ሊኖር ይችላል እኮ እንዴ? በየሰፈሩ ቦኖ ቆሞ ውሃ ያለውም ውስጡ ጠቅላላ ውሃ ያለው። እስቲ አሁን እኛ ቦኖ ደግሞ እኮ የሚገርም አንድ ጊዜ አንዱ ቦኖ ተከፈተ። ለካስ ራሱን ችሎ አይደለም ተጀርባ መንደር ውስጥ ውሃ የራሳቸው የግል ቆጣሪ ያላቸው ሰዎች ውሃቸው ሄደ። እሱ ሲከፈት ራሱን ችሎ አይደለም ወሰደው፣ የሌሎችን ወሰደው። ጉደኛ ቦኖ ነው ታዲያ። እሱ አከፋፋይ ነው። እኔ ብልህ አብርሽ ባለፈው ፈረንሳይ አካባቢ መጣሁና ወዳጆቼን አገኘዋቸው። እዛ ፈረንሳይ ያሉት አብርሃም አስመላሽ እኮ በጣም ዘመናዊ ፎቅ ቤት ሰራ አሉ። ምንድነው ይሄ ነገር? ግራውንድ ፕላስ ቆርቆሮ ነው። ምንድነው እሱ ነገር? በጣም ይወራለታል። በጣም ምንድነው እንግዲህ መቼም መንገድ ስራው ጥሩ ተባለ። ያው ሳሎንም ጨምሮ 2 ቤቱንም አፈረሰ። ተዛወደኛ ተጎን ሲነኩን ወደ ላይ ወጣን እና ተኛ በላይ ያለው ህንጻ አለ። ከዛዲ ንግድ ባንክ ነው የተከራየው። እኔ ምን አልኩኝ? እኛንም እኮ ንብ ጠየቀን አልኩኝ። ደንግጠው ሰዎቹ እንግዲህ ከምድሩ በላይ ቆርቆሮ ሊሰራ ነው። ከዛ ንብ ባንክ ሲለኝ አይ ንብ ለቀፎ መስሎታል። ምን ላድርግ? ቆርቆሮ ታዲያስ ቆጥና ፎቅ መለየት አይችልም እንዴ ሰው? በጣም የሚገርምህ እንደውም እኮ ሰው ሲቀጣጠር የት እንገናኝ እና አብርሃም አስመላሽ ፎቅ አይደለም እዛ ጋር ጠብቃለሁ ይባባላል። ታክሲ ሁሉ አስመላሽ ህንጻ አውርደኝ ነው ይባላል። ወደፊት አሁን በቃ እንግዲህ አብርሃም ፎቅ ሊባልም ነው። ታዲያ ይሁን ያርግልኝ እንጂ እንግዲህ አመት ባል አሁን እንዴት ነው? ዶሮ ማረድ አለ፣ መብላትም አለ። እንቁላል ነቅቤም ዶሮ እንደዚህ ነብስ እንደዚህ ማረድ አርጊያት አላውቅም። እንዴው ግን ስለ ራሷ ስለ ዶሮ ያለህ አመለካከት ምንድነው? ዶሮ እኮ ለየት ያለች እኮ ፍጡር ነች አይደለም? እንዴት ዶሮ አልታዘብካትም? ዶሮን ራሷን አይደለም ዶሮን አልታዘብኳትም። አንድ ግን እኛ ቤት አሁን የመጣ ዶሮ አለልህ እንደውም የሚጮህበትን ጊዜ እማዬ ሰዓቱ ተበላሽቷል አልኳት። በቃ ጆሮዋ ላይ ሄዶ ገክሎ ሲል እንዴ ይሄ ሰዓት አይደለም የሚጮህ ጥሬ ጥየቃ ነው መሰለኝ። ስንት ሰዓት ነው የሚጮህ እሱ? ኧረ ዝም ብሎ ነው የሚጮህ። ብታይ ዝም ብሎ በቃ ሰዓት የለውም። የአሁኖቹ የተበላሸባቸው ነው ሰዓታቸው። እንዴ የድሮ ዶሮ እኮ ግን በጣም በሰዓት አለው። ስርዓትም አለው። ዶሮ ሲጮህ ሲባል እኮ በ9 ሰዓት ላይ ዶሮ ሲጮህ ኢየሱስ ክርስቶስ እንትን ከመቃብር መነሳት ዶሮ ሲጮህ ምልክቱ እሱ ነው። ዶሮ ሳይጮህ 3 ትክደኛለህ እና እንደዚህ አለ። ነገር ግን የዛሁኑ ዶሮ እኔ ለምንድን መሰለህ ግን እኔ እንደመሰለኝ የፈረንጅና ያበሻ ዶሮ የኛዎቹ መሰሉኝ እንትን ያሉት ሰዓቱ ግራ የገባቸው ሰዓቱ አይደለም ተዳቀሉ። ሲዳቀሉ ግን እንግዲህ በቃ እንደ አውሮፓውያን ነው የሚጮህ። እናንተ ዶሮ ምን አለ መሰለህ አንዱ ባበሻ ይመጣበታል ሰዓቱ፣ አንደኛው ደግሞ በፈረንጅ ሲመጣበት እየተቀላቀለበት ነው። አንዱ ደግሞ እንደ ጎርጎሮሳውያን ይጮሃል። ለዚህ ይሆናል ብዬ እኔም እያሰብኩ እንደዛ ሳይሆን አይቀርም። እንደ አውሮፓውያን እንደ ጎርጎሮሳውያን እንደዚህ ሙት እንደው መሀሏ ላይ ለምሳሌ እንደ ኮኮዶ እና
የሚለው አዎ ይቺ መጨረሻ ላይ የሚለው ጎርጎርሲያን ኢትዮጵያን ካሌንደር ሚሊዮና እኛ ትርጉም ስለሆነ ምን ይደረጋል ግን ዶሮ እንደዚህ ግራ ሲጋዩ ሰዓት ሰሪ ቤት ወስዳ አታሰራው ነገር አታሰራው ምንድን ፊደል ይዛ አታስጠናው ላይ ዳኛው እንጂ ፊደል ይዛ አታስጠናው ነገር ኮና ተናገርኩም ነገር ግን በጣም ዛሬ በእንትም ላይም ጽሁፍ መጻፍ የጀመርኩት በዶሮ ብቻ ሳይሆን እኔ በአህያ ነገር ሰምቼ ብታይ በጣም ድንቅ ነገር እኛ አህያ ብለን እንሳደባለን። ነገር ግን አህያ ሆሳዕናን አይተሃል ጌታን ተሸክማ እንትን ያለ ሌላም ደግሞ ልንገርህ አህያ ከእንስሳቶች ሌላ ለምሳሌ እናቱን ላይ ይወጣል ሌላው እንስሳ እንደ አህያ ሌላ ወንድ እንትን ይሄ እንስሳ አህያ ግን እናቱ ላይ አይወጣም። ገና አህያ የበረ ሴት ሆና አይተው እንዳለ ጡቷን ነው የሚያሸተው። የትም ተለያይተው ይደጉ እናቱን ያውቃል። እናንተ ላይ አህያ ሌላ ነገር ይሄ ዝናብ ሊመጣ ሲል መምጣቱን ብቻ ሳይሆን ፍየልም ታውቃለች ትሸሻለች። ምንም ዝጉም እንኳን ባይኖር ምናምን እንደሚመጣ ታውቃለች። ነገር ግን የአህያ ጆሮ መቆም ብቻ ሳይሆን አልፎ እንደሚዘንብ ተወረ ጆሮ እንደዚህ ወደ ፊት ለፊት እንትን ሲል አልፎ ሀጅ መሆኑን እንትን ይላል። ዝናቡ አልፎ እንደሚሄድ የአህያ መንገድ እና አላማጣ ሁሉ በአህያ መንገድ ነው የተሰሩት። የሚገርምህ እንዴት ነው እንትን በቃ በጣም እንደዚህ የቆመ እንትን ይሄ ተራራማ ቦታን ቤት መውጣት እንደሚገባ የአህያ መንገድ ተከተል ነው የሚባለው። አህያ አየህ ያውቀዋል በቃ መውጫውን ያውቀዋል። እንዴት ነች ማለት ነው አሁን በቃ እንዴት በቃ አህያ በሚሄድበት ከሄድክ ያንን እንትኑ ዳገቱ ያንተም በደንብ ትወጣለህ እና ለመንገድ ስራም የአህያ መንገድ ነው መከተል ያለብህ። ተመልከት ይሄን ሁሉ ነገር አህያ በጣም ቁም ነገረኛ እንስሳ ናት ማለት ነው። እንደውም የዶሮን ምስጋና ሆኖ ወሰደችው ማለት ነው። ሰዓት መጠቆምም ከቻለች ወይ አሁን እንደዚህ ዝናቡን እንደምትጠቁመው ሜትሮሎጂ ነች፣ መሐንዲስ ነች። ተመልከት እንግዲህ እነዚህ ሆኖ አህያ ብለህ ትሰድባለህ። ስድብ አይደለም አልኩኝ እኔ አህያ ማለት እንደውም የጠንካራ ሰው መገለጫ ነው የሚሆነው። ታዲያ የምትሸከመው እንትን ምን ጠንካራ ብቻ አዋቂ ማለት ነው ብልህ ተመልከት መንገድን ስራ የምትጠቁም ተመልከት። በምንም መውጣት የማትችለው አህያን ወደዛ እንትን ብትወስዳት ቤት መውጣት እንዳለባት እንትን ትላለች። እና ለማጣ እንደዚህ ነው የተሰሩት ነው የሚባለው። እንደው የሚገርም ስለ አህያ ስታነሳ የቆየ የድሮ ፋይል ላይ አንድ ጊዜ ያየኋት ነገር ነበረች። ያ ፋይል ምንድነው መሰለ አንድ ክልል ላይ ወረዳ ላይ ለሚሰሩ ሰዎች ውሃ እንድታመላለስ ይችው አህያ ተገዛችላቸው። ከወንዝ ለሰራተኞች ውሃ ታመላልሳለችና የሆነ ጊዜ ትሞታለች። አህያዋ ስትሞት ወረዳ ውስጥ ያሉት ለዋናው መስሪያ ቤት ምን ብለው ጻፉ መሰለ መንግስት ሰራተኞች ውሃ ማመላለሻ የተገዛችው አህያ ስለሞተች ሌላ አህያ ግዙልን አሉ። ዋናው መስሪያ ቤት በምን እንዴት እንደሞተች አብራርታችሁ ግለጹልን ሲሏቸው በእውነቱ ከሆነ በብንና እንዴት እንደሞተች እኛም አልጠየቅናትም እሷም አልነገረችንም የሚል መልስ ነበር የጻፈው ወረዳው። ነገር ግን የሚገርምህ ድሮ ለመምህራን ደሞዝ ከፋይ ለምናምን ፐርቼዞሮች አህያ ይሰጥ ነበር። አህያ ሞተብኝ ሲል ማቅረብ ያለበት ምን እንደሆነ ታውቃለህ? ጭራ የአህያዋን ጭራ እንደሪሲ ለመሞቷ ጭራ ግን እንደው ይሄ ነገር እኮ የሌላ ሰው አህያ ጭራ እኮ ልትቆርጥም ትችላለህ። አይደለም መልክ የአህያው መልክ ጭራው ላይ የተሆነ እንትን ይኖረዋል። የሚታወቅ ነገር አለ መለያ የሚታወቅ ነገር ጭራ ይዞ ሙግት የሚል የማን ድርሰት ይሄ በለሃል እንደዚህ አይነት ነገር አለ። በእንስሳ ከመጣን ደግሞ በግንስ እናንተ ሰፈር አንድ ጓደኛችን እኮ የገዛው በግ እኮ ጫማ የሚበላ ሆኖ የቤቱን ጫማ እንዳጸዳው ሰምቻለሁ። ምን ያርግ እሱ ለምሳሌ ሳራ ይሰጠው ምን እንጂ ጫማ መብላት እኮ አይደለም እንግዲህ ጎማን መቋቋም ማለት ከብቶች እኮ እንትራቸው ይሄ አሲዲክ ምናምን ስለሌላቸው ላስቲክ ነገር እኮ ከበሉ ይሞታሉ። የሱ በግን በቃ እንደኛ እንደ ጋስትሪክ ጁስ እንትን ማመንጨት ጀምሯል ማለት እኮ ነው። በቃ ተርቦ ነው ተርቦ አለመሞቱ ደግሞ እንትኑ ያ ላስቲክ በልቶ
ላስቲክ ከበላህ እኮ ብዙ ነገር እንደ የወቶቹን ነጠላ ጫማ ሁሉ እኮ ነው የጨረሰው እሱ። ወይ አምላክ እንደው ምን ማለት ነው እሱ እኮ በቃ አለ አይደለም የስንት ነገርን ተቋቁሞ ለመቋቋም የማይደረግ እኮ ጥረት የለም። ስለዚህ ሰው በጉን ሲገዛ በጉን ገዝቶ ከመብላቱ በፊት ያብላው። ታዲያ በጉን ሰው ሲገዛ እንዴ አይደለም መብላት ያብላው ሳይሆን የኛ ጓደኛ ግን ከመብላቱ በፊት ያብላው ሳይሆን ራሱ በለው በጉን። ስለዚህ ለዓመት በዓል እኮ ጫማ አረደ ነው የሚባለው። ምን ማለት ነው? እውነትህን እኮ ነው። አሁን እውነት አብልቼው ሌል ነው ምን እንደዚህ ደግሞ እኮ ትልቅ በግ አይደለም ማዬ እምትለች ምን ታዳጊ ጨቅላለች ገና። እሺ አብርሽ እንግዲህ በሸገር አድማጮች ስም ከልብ ነው የምናመሰግነው። የተለያዩ መዝናኛ ስራዎችን ይዘህ ስለመጣ ወደ ጤና ነገርም እንምጣና አሁን በምን ሁኔታ ላይ ነህ? እንግዲህ እንዴት ነው የታመምኩኝ ጊዜ ገንዘብ ይሰብሰብልህ ምናምን ሲባል እንትን አርቲስቶች እኔ አልፈለኩትም። ለምን ማይድን ከሆነ ያን የመጀመሪያውን በሽታዬ እንኳን ለእንትን ነው ይሄ ጉበት በራሴ ባመጣሁት ጠጣ ነበር። በጣም ጫት ቅም ነበር፣ ለእውነት አጨስ ነበር። በዛ በምክንያት መጣሁት ነው። ያው እግዚአብሔር ደግሞ ምክንያት ሲፈልግ ነው እንዲያስተውኝ ስልክ ያንን ታክሜ ስድን ግን ይሄ ዲስክ መንሸራተት የሚለው ኪሎ በአንድ ጊዜ በመጨመር ዲስክ ተንሸራተት ተባለ። ነገር ግን ያው እንዳልኩ በየሐኪም ቤቱ ስሄድ ሲቲ ስካን ምናምን እየተባለ ያወጣሁትን ፍራንክ እንዴ ማልድን ተሆነ ጠበል እያልኩኝ በየጠበሉ ሄድ ነበረ። ከዛ ውጪ ከኢትዮጵያ ውጭ ያሉ እንትኖችም ሳንቲም ላኩልኝ እና ተመረመርኩ። በኢትዮጵያ ውስጥ ግን ፍራንክ እንዲሰበሰብልኝ አልፈለኩም። ይሄ ይሰበሰቡልኝም ማንም የለምም። እኔም ደግሞ ነግሬያቸዋለሁ ጤንነት የሚመልስልኝ ፍራንክ በኢትዮጵያ ውስጥ ያለ ፍራንክ የሚመልስልኝ ቢሆን በራሳቸው እጅ አድርገው ቢያሳክሙኝ ጥሩ ነው። በእኔ እጅ ቢሰጡኝ ግን እንደው ቀደም አድርገው ያው ጥሩ አሟሟት ሞት ነበረ። እንዲያውም ታፈጥኖ ነበር በእጅ ቢሰጡ ይሄ ታወቀ ነው። ስለዚህ እንትን አይደለም እና ከዛ እንትን የቀሩ ጓደኞቼ ምናምን እየተከታተሉ እንትን ያሉትን በጣም አመሰግናለሁ። ከዛ ውጪ ከኢትዮጵያ ውጪ ልክ በፊት በቅዳሜ መዝናኛ ፕሮግራምና በኢትዮጵያ ቴሌቪዥን እዚህ አገር ቤት ሲያዳምጡ የነበሩ መታመሜን ዓለምን የተነቃነቀው የመጨረሻው ውጤት እኔ እንጂ እናሳክምሃለን በማለት ቃል ገቡልኝ። አሁን ደግሞ ለምሳሌ አንዳንድ አስፈላጊ እንትኖችን ይችብለን የመዝሙር ዮሐንስ ዘፋኙ የፀሐይ ወንድም ሚስት ከፈረንሳይ ይሄ ቀበቶውን ላከችልኝ። ይኸውን ቆሜ መራመድ ይችላሉ። ከዛ ወዲህ ደግሞ አቶ ሲሳይ የሚባሉ እንትን እዚህ አየር ጤና ያሉ ሰውዬ በጣም እጅግ በጣም ማመሰግናቸው። እሳቸው ገዛ አድርገውልኛል። በቃ አሁንም ገዛ በማድረግ ላይ ናቸው። እሳቸው ሰውዬ ሳንቲም ምናምን የሚጠይቁ አይደሉም እና በቃ እኔ በጣም እንትን የምላቸው ሰው ናቸው። ያው እግሬ የምታየው ይታጠፋል፣ ይዘረጋል፣ ያው ያስነክሰኛል። ይሄ እንትን አካባቢ ገና አጥንቱ ተጭኖታል። ስለዚህ ያ ገና ሕክምና በጣም የሚያስፈልገው ነገር ስለሆነ እኔ ማንም ኢትዮጵያ ውስጥ ያለ አርቲስት እንዲረዳኝ ምንም ነገር አልፈልግም። ሳናሰባስብልህ ምናምን የሚል ነገር አልቀበልም። ለምን ጤንነት የማይገዛ ገንዘብ አልፈልግም። እምድንበት እኔ እኮ አለኝ ስራዎች፣ ያው የምታውቀው ነው የምታየው ስራዎች አሉኝ። ጤናነቴን ብቻ ይመለስልኝ እንጂ ገና ኢትዮጵያን ሕዝብ እንደ ጉድ ነው እንትን ነው። አማርኛ ሰምቶት ማያውቀውን አማርኛ ሁሉ አለኝ እኔ። የሚደንቅህ ባህል እንዳለው ሁሉ
እንትን ምለው አለኝ ቤት ያለው አይተዋል። ቢናድ ይገለኛል። ሁሌ ጽፋለሁ። እይስ ግን ራሴ አውጥቼ አይደለም ያለንን ሊሞት የደረሰን አማርኛችን ሊሞት የደረሰ አንዳንድ ቃላትን ከየት ራስህ ፈጥረው ነው። አለምነህ በጣም ደስ የሚለኝ ነገር ከበፊትም ጀምሮ አለምነህ እንትን ይለኛል። ከየት አምጥተው ነው ጠይቅ እና ይጠይቃል። ተዛዋዲ እውነቱን ነው ይሄንን ነገር የሚናገሩት አያቴ ናቸው ይሉታል። እና ትት እየጎረጎርክ ነው የምታወጣው ይላል። እኔ ግን ከፍቅር ነው አየህ አማርኛ። እኔ አሁን ጤና በሆንና ትንሽ ሳንቲም ቢይዝ 1-2 ቪሲዲ አወጣለሁኝ። ከዛ ወዲህ ሳንቲሙን እኔ አውሮፓን ምናምን ለመጎብኘት አይደለም ከጠር አቡሶ እንደ ሰኞ ገበያ ማክሰኞ ገበያ ምናምን የሚባል ሄጄ ገበሬው መሃል ገብቼ በቃ ጎጆ ውስጥ እሳት ያነ ወጉን መስማት አሁን ለካኔ እንዲሁ ነበረ። ምናምን ፊልም ሊሰራ የሚችል ስንት በሽፍትነት በድሩ በእንትን በፍቅር እንዴት አጥር እንዴት እንደዘለሉ ምናምን ይሄንን እንትን ብትለው እኮ ያው እንግዲህ ወደፊት ገንዘቡም ሲመጣ ስራዎችን በብዛት ሰርተህ ገጠሩን አይተህ የተሻሉ በፊልሞች በቪሲዲ ብዙ ነገሮች ልታሳየን ነው። በቃ ይሄንን ነገርማ ቃል ነው ገባው። እንግዲህ አብርሃም አስመላሽ ሸገር ስቱዲዮ መተህ አዳዲስ ስራዎችንም ወደፊትም የምታስበውን ነገር አጫውተልናል። ከልብ ነው የምናመሰግነው። የኢትዮጵያ ሕዝብ ደግሞ ያው ገንዘብን ባይኖረው በጸሎቱም ያስብሃል። በተለይ ባለውለታዎቹን የሚረሳ ሕዝብ አይደለም ሕዝባችን። እንደ ኢንተርቪው አይመስል ወግ ነው ራሱ። ያሰብከው እንዲሳካልህ እንመኛለን። እኔም እንትን በጣም አመሰግናለሁ። ተወዳጁ ኮሜዲያን አብርሃም አስመላሽ በተወለደ በ47 ዓመቱ ነበር ጥቅምት 14 2006 ዓ.ም ከዚህ ዓለም በሞት የተለየው። የዛሬን አበቃን። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። ሳምንት ሌላ ባለውለታችንን እናስባለን። አብራችሁን ስለቆያችሁ እናመሰግናለን። ኢትዮጵያ ለዘላለም ትኑር።